ዛሬ በጧቱ አንድ ቤት ሄደን ነበር ያያችሁ ሰዎች ልታዩ ትችላላችሁ ምንድነው ይሄ ትላንት እንዳልኳችሁ ነው ገርላ ታምራት ምናምን ስንክሳር ምናምን ያሉ የሚያጨረብሩ ሰዎች አሉ በቃ አለቀ እሱ ግልጽ ነው እና ራሱ ወዳጃችን ያመነ ይመስላል ሳይሆን ነው ይሳምናል ምንድነው ጋንዲ ላስታውሳችሁ ጋይስ ደግሞ የገባውት ለምንድነው ምንም ሊያመጡ እንደማይችሉ እንድታውቁ ማለት በምን ደረጃ እንደሆኑ እንድታውቋቸው ከዛ በኋላ ከቁም ነገር ራሱ እንዳቆጥሯቸው ማለት ነው እንደነዚህ አይነት ሰዎችን ከመጽሐፍ ቅዱስ አንስተው የኛን አስተምህሮ መተቸት እስካልጀመሩ ድረስ ከቁም ነገር ራሱ እንዳታያቸው ለማድረግ ዛሬ ገብተን ነበር በምን ደረጃ እንደሚወያዩ አይታችኋቸዋል ጭራሽ እንደማያስወሩ ይልቁንም ሲመለስላቸው ሌላ ነገር እንደሚያወሩ ማለት ነው የት ነበር በጌታ ኦኬ ይሆናል ምን ብሎ እንደነበር አስም አፎይ ዳሃ ጸልሳን ነው ብሎናል ተሳስቻለሁ ግን ዳሃ ጸልሳን ነው አይደለም ዳሃ ጸልሳን እንደዚህ አይደለም ኤልያስ ስላለው ብለ ኤልሳ እንደምትለው እንደዛ አይደለም ይሄ እንደዛ አይደለም የትርጉም ስተትም አይደለም ለከኒ ትራንስ አነበላችሁ እንግሊዝኛውን መጨረሻ ላይ ያስቀመጠውን ሴንቴንስ አስቀደው መጀመሪያ ላይ ማስቀምጦት ስለነበረ ከዛ አንፃር ላይ ሌላኛው የተነገረ መስሉን ከዛ እዛው ጋር ግን ነው ከኮንቴክስቱ አንፃር እንዲ ነው ብዬ ትርጉሙን እንዳስተካከልኩላችሁ ማለት ነው እንደዛም አይደለም ይሄ ቀጥታ ቤተክርስቲያንን ተሳድቧል ክርስቲያኖችን ተሳድቧል ምን ብሎ ይሄንን የምታመልኩት እንደዚህ ኃጢያት የሚሰራ ሰውን ታመልካላችሁ ብሎ አይደል አባለት ጹን እንዲ ያለ ኃጢያትን ሰርተዋል ሰው እንደዚህ አይነት ሰውን ታመልካላችሁ ብሎ ተናግሮ ነበር እና ማታ ገብተን ሄርንበት አይደል ሄርንበት ከዛ ጧታውን ሲመጣ ወዳጃችን አይ በቃ ዳ ጸልሳ ነው ተሳስቻለሁ አለ ኦኬ መሳሳቱን ማመኑ ጥሩ ነው ስህተቱ ግን በጣም ከባድ ስህተት ነው በስህተት እንዴት ቤተክርስቲያን ሲሳደቡ እንደሚሉ ምንድነው እናንተም ደግሞ በደንብ ያስተዋላችሁ የሌለ ነገር እያነበቡ ቤተክርስቲያን ሲሳደቡ ይላሉ እኔ ልንገራችሁ ጋይስ በጣም አብዛኞቹ እነሱ የሚያነሷቸውን የገርላታ አምራት ላይ ያሉ ጥያቄዎችን እርግጠኛው ነኝም ነግራችሁ ልክ እንደዚህ አሁን ገብቼ ባይና በደንብ የሆነ መልስ ለመስጠት ያናል ጊዜ ብሰጠው በብዙዎቹ ሁሉንም አይደለም ግን ብዙዎቹ እርግጠኛው ነኝ ልክ እንደዚህ አይነት ውሸት የተሞሉ ነገሮች ናቸው አብዛኞቹ ስንክሳር ስላላስቻለኝ ነበር ገብቼ ይዩት አሁን ገርላ ታምራት ቢባልም እርግጠኛው ነኝ ብዙዎቹን ሄደን ብናያቸው ልክ እንደዚህ የውሸት ማአት ነው ሲናገሩ የሚገኙት የሚያዙት ስለዛ በምን ደረጃ እንደሆኑ እንድታውቃቸው ነበር ቅድም የገባውትና ምን ብሎ እንደተናገሩ ነበር ላስታውሳችሁ ብፁዕ አቡነ እፎይ ያንተ አባት ለጥሱን የሚባሉት ከናታ ቃላቶቹ የመጨረሻ አንደኛ ዘንቷል ምን እንዳለኝ ምንድነው ሲጣራ ብፁዕ አቡነ አክሊል ወእጨጌ ዘመንበረ ቲክቶዶኮስ ዛሀገረ የሆነ ነገር ዳ ከዛ በኋላ ግብረ መልሳቸው ገዳዳ ይመቻል እፎይ ደግሞ ብፁዕ አቡነ እፎይ ብሏታል እሺ ይመቻል የለም በቃ እንደዚህ ነገር ላይ በተበረታ ይሻላል ማርያም ነኝ ይሄ ነገር አይደብረኝም ከዛ ውጪ ግን ያለው እንትና ሰው ጋራ 10 ጊዜ ሴክስ ተደራርገው እናታቸው እፎይ ብፁዕ አቡነ እፎይ ያንተ አባት ለጥሱን የሚባሉት ከናታቸው ጋራ 10 ጊዜ ሴክስ ተደራርገው እናታቸውን ከኔም ጸንሳ ለመውለድ በደረሰች ጊዜ ይላል ያንተ አባት አባ ለጥሱን meaning የስም መቀየር ብቻ ሳይሆን አባት ያንተው አባት ነው ይያለ ነው ስለዛ የወሰደው ስሙን ብቻ አይደለም ግብሩንም ጭምር ነው ሙሉ በሙሉ በቃ እሱ ስለሱን እየተናገረ ያለው እንጂ የስም መምታታት ከሌላ ሰው ጋር ተምታቶብኝ ነው የሚያስብል ራሱ አይደል አባት ይያለው እሺ እና ከእናቱ ጋር እንዲያርጓል ይያለ ነው እየቀጠፈ ይዋሽ ነው አይ ጉድ ምትቀዳው ልጅ አቲክ ሙስሊም ናት መሰለኝ ከሷ ላይ መሰለኝ አግኝቼ ያወረድኩትና ማል ላይ ምትሉ ወይ ጉድ ጊዜና አይ ጉድ ለእፎይ ያድርሱት አባ ለጥሱን የሚባለው አባትህ እሺ ኦኬ በቅዱስ ቁርባን ውስጥ መርዝ አረጋ ሰዎችን ይገድል ነበር አባ ለጥሱ መርዝ ያርጎ ሰው ይገድል
እናቴ ጋራ 10 ጊዜ ተኝቻለሁ ከኔም ጸንሳ ለመውለድ በደረሰች ጊዜ አስረግዟት ስራ ያጠጥቼ መድኃኒት ማለት ነው ሕፃኑን በሆዷ ውስጥ ገደልኩት አለ። እፎይ ይሄን ልታመልክ ነው የሄድከው ማለት ነው። ይሄን ልታመልክ ነው የሄድከው ለሕፃኑን ይሄን ልታመልክ ነው የሄድከው ለሕፃኑን እፎይ ማለት ነው። ለሕፃኑን የሚያመልካለ እዚህ ውስጥ አባ ለሕፃኑን ሲጀመር አባ ለሕፃኑን በእርግጥ ብዙዎቻችሁ እሺ ላታውቋቸው ትችላላችሁ። በጣም እንደዚህ የሚታወቁ አባት አይደሉም እኛ ጋር ስንክሳራችን ላይ ቢኖሩ ማለት ነው። አባ ለሕፃኑን ተውት። የምታመልኩት አንድ የሆነ ቅዱስ አባት አለ ወይ አለ። እንዴት ፕሮቴስታንቶቹን እንዴት እንደሚጫወትባቸው በቅዱስ ሚካኤል እኔ እንዴት እንደማይነቁ አላውቅም። ማለት ይነቃሉ፣ ብዙዎቹ የነቁ ናቸው፣ ግን አንዳንዶቹ ግን አሉ በቃ ታውረዋል። ተሳስቻለሁ እያለ ራሱ እኔ አሁን ካልነቃችሁበት እኔ መች እንደምትነቁ አላውቅም ጋይስ። እኔ ክርስቶስን እኔ ንቁበት። በጣም ጢባጢቤ ነው እየተጫወተባችሁ ያለው። ይመቸው የምር ግን በጣም ነው እየተጫወተባችሁ። እኔ አእምሯችሁን ጢባጢቤ ነው የተጫወተበት። እንደፈለገ እንዴት ይነዳችኋል አንድ ሰው እንዴ? እናንተ አታነቡም እንዴ በቅዱስ ሚካኤል? የምን ስንፍና! እንዴት አይነት ስንፍና ነው! እንደ በግማ ሊነዳችሁ አይገባም። ክርስቶስን እያጨረበራችሁ እየተጫወተባችሁ እንዲህ ሊኖር አይገባውም። እና በተቻላችሁ አቅም በደንብ አድርጋችሁ ብታስተውሉ ጥሩ ነው። ከዛ በኋላ ስሙ፣ ዛሬ ጠይቀኝ ጥያቄ አለ በነገራችን ላይ 3 ጥያቄዎች፣ ሁለቱን መልሻቸው፣ ሶስተኛውን መልሻለሁ፣ ግን መልሶ አዳርቆ ነው ያስወጣን። ሁሉንም መልሰን ይወጣ ነው። ግን ዛሬ እሱንም ነገራችኋለሁ ያልሰማችሁ ልጆች እዛ ላይ የሱን ጥያቄዎች እዚህ ላይ ራሱ ደግምላችኋለሁ። ምንም አያሳስብም። ከዛ በኋላ ከታሪኩ ጋር ትላንት የነገርኳችሁን አንድ ነገር ግን አስታውሳችኋለሁ። ሰኔ ስንክሳር እንግዲህ ትሞቀዋል ለማለት ነው። ሳቱን እዚህ በደንብ አቀጣጥልላለሁ። እኔ አልደረስኩብህም ነበር በእውነት ስለምሰራው ስራ እስልምና ላይ እግዚአብሔር ይባርክ ብዬ ስል ነበር። ደናቁርት እያልክ ስትሳደብ ነበረ ሰምቻለሁ። ቻለው ወንድምዬ ገና እንግዲህ ገጥመን ይላል። አፈሙዙን ካዞርክ በደንብ አርገበግብልሃለሁ። እዚህ ብብት ስር ብሽሽት ስራ አድርጌ በደንብ አረው በበተሰር በሽሽተ ስራ አርገበግብልሃለሁ ተባለ። ሰምታል ወንድም እፎይ ጋጂ ማሰጣልሃለሁ መጽሐፍቶችን ማለት ነው። እፎይ የምትባል እፎይ እስክትል ድረስ በደንብ እንግዲህ እነዚህን እንደነኛ አይነት ባለጌ አባቶች እፎይ እስክትል ድረስ ኧረ በቅዱስ ሚካኤል ትሆን አንተ አታንፈረን በመቤት እንጂ የሰው ነፍስ አፈር ትሆናለች አትሆንም። አሁን እኮ የአንተ ራሱ ነፍስ እያዩት አፈር ሆነች ይቻላል። በጌታ እኔ ትምህርትን እቀጠቅጠዋለሁ፣ ንግግር ግን ይመች አሪፍ ነው አሳያለሁ ማለት ነው። ኦኬ በቅዱስ ቁርባን ውስጥ መርዝ እያደረገ የሚገድል እናቱን 10 ጊዜ ተንጫታለች ከእናቴ ጋር 10 ጊዜ እናቱን ሴክስ ያደረገ እና ስትጸንስበት ለመውለድ በደረሰች ጊዜ ስራ ያጠጥቼ መድኃኒት አጠጥቼ ለሕፃኗን በሆዷ ውስጥ ገደልኩት ይላል። አቤት ዘወርኀ ነሐሴ ስንክሳር ሰኔ ለማለት ነው። የነካኩትና ይሉታል ዳህፀ ልሳን ማለት ይሄ ነው። አሁን ዘወርኀ ነሐሴ አላረን ነሐሴ አይደለም ሰኔ ነው። ዳህፀ ልሳን ሲባል እንደዚህ ነው። አየው ሰኔ ላለው ብለህ ነሐሴ ስትል ይሄ ኖርማል ነው፣ በጣም ኖርማል ነው። መጀመሪያ ላይ ግን ይሄ ያኛው ዋናው ስተት ግን ዳህፀ ልሳን ምናምን የሚባል አይደለም። ዳህፀ ልሳን ልክ ይሄ ነው። አሁን ዘወርኀ ነሐሴ ሲል ሰማችሁት? ነሐሴ ላይ አይደለም ሰኔ ላይ ነው። ግን ሰኔ ለማለት ፈልጎ ነው ነሐሴ ያለው። ይሄን ነው እንረዳዋለን። አሁን ይሄን ደስተትም አንቆጥርም። እንደዚህ ነገርኛ እንቆጥራለን እንዴ? አንቆጥርም። ኦኬ የነካኩትና አቤት ዘወርኀ ነሐሴ አይደለም ሰኔ ነው። ግን ምንም ችግር የለም። የዳህፀ ልሳን ነው፣ ጤናማ ነው። ስንክሳር እሺ የነካኩትና ይሉታል ወንበዴ ይላል።
ካልነኩት አይነካም ጦርና ጎራዴ ይላል ያገሬ ገበሬ እሺ አደገኛ ነገር እንደሰራ ተሳስቶ አደገኛ ተሳስቶ እስቲ አረግጥም እቺን ግጥም አንዴ ልስማት ይነካኩትና ይሉታል ወንበዴ ኧረ እባክህ ተሳስተም ተገጥማለህ አንተ በጣም ጎበዝ ነህ የምር ይነካኩትና ይሉታል ወንበዴ ይላል ይነካኩትና ይሉታል ወንበዴ ኦኬ ካልነኩት አይነካም ጦርና ጎራዴ ይላል ያገሬ ካልነኩት አይነካም ጦርና ጎራዴ እሺ ቴንክ ዩ በቃ ግጥም ቢያንስ አሁን ይሄን አስያዝከን ጥሩ ደስ ይላል ቴዎሎጂውን ለክርስቲያኖች ተው ቴዎሎጂውን እንኳን ገብተበት ማታቀም ይሄ እንደ መቅጣፉን ደግሞ ለበቃ ስራቸው መቅጣፍ ለሆነ ብቻ ብትሆና አንተ ዝም ብለህ እንደው ብትቀመጥ እንደው በጣም የተሻለ ነው እሺ ገበሬ እሺ ቻለው እንግዲህ ዛሬ ነው አንድ ሰው ቪዲዮ ዛሃገረ ወግዳ ይኸው እዚህ ጋር አየሁት ግብረ መልሳ እንትን አክሊል አይደለም ብፁዕ አቡነ አኪ ያለና አቆላመጥኩት ቆይ አክሊል አለ ብፁዕ አቡነ አክሊለ ወእጨጌ ዘመንበረ ቲክቶሎጎስ ዛሃገረ ወግዳ ግብረ መልሳቸው ገዳዳ ያው አሬሱይ እሺ ልኮል ይሳደባል ኤርሚያስ የሚባል ይያለ ማለት ነው ያውም ስሜ ባልሆነም ለሚጠራኝ እሱን ከፈለገ እህት ካለችው ያጋባው ያቃለሚ የሚለው ሰውዬ እህት ካለ አጋባው እፎይ የዘማነው እንጂ ባል ይሆናል ነገን ስሜ ኤርሚያስ ነው የሶስት ልጆች አባት ሐናም እግዚአብሔር ይዙይ የዘበታ ቀለሚ ብሎ ጠርቶት ነው መሰለኝ እፎይ ቀለሚ ያልከው የኔ ስም አይደለም እህት ካለ አጋባው አላሉ ይመቸው እኔ የተከበርኩኝ እሺ የሆነ ምንድነው የሆነ ያህል ልጆች አባቴ ማለት ባል ሚስት አለችኝ እንዴት በጨዋነት እንደምኖር ሲያኔ መሪዎችና እዙም ጭምር ያውቃል በሰው ትዳር ላይ ማልገባ ማላወጣ ማላማግጥ አረማን ሳወራኝ እሺ አረ ጀለስ ስሜታዊ የሆነ ማን ጠየቁ ይሄንን ነገር በሰው ሚስት ላይ የሚሄድ የማላ ማግጥ ነው እንደዛ አይነት ነገር ምናምን የብልግናህን ጥግ ሰምቼልሃለሁ ግን ያባለትሱን በረከት ይደርብህ ብሎሃል አሜን አሜን ይደርበት በየምር ማቤቴ ያባለትሱን በረከት ይደርበት እንደው የበኔ ላይ ይደርብኝ እዚህ ላይ በሚሰሙት በክርስቲያኖች ሁሉ ላይ ይደርባቸው ምክንያቱም አባለትሱ ላይ ምንም እንከን ሊያገኝ አልቻለም አሁን ተገልጦ ሲነበብበት አንድ ነገር አጣ ተሳስቼ ማለት የሚገርመው ደግሞ አበምኔቱ ራሱ ማለት ነው ይሄን ኃጢያት ሰራ የተባለው አበምኔቱ የገዳሙ አበምኔት አንደኛ በኢርሲያኑስ ካህን ራሱ አይደለም ህጋዊ ካህን ራሱ አይደለም እሱንም ራሱ አሳምነው ነው ይጣው አይደል ይሄ ሰው የገዳሙ አበምኔት በቤተ ክርስቲያን ውስጥ ካህን ራሱ አይደለም ክህነት ራሱ የለውም አጭበርብሮ ካህን ብሎ ገብቶ ሲቀድስ የነበረ ሰው ነው እንጂ ህጋዊ ካህን ራሱ አይደለም አይ በዛ ሰዓትና ኪለም ቢኖር በምን ያቃሉ ምናምን ነገር ተከክል ላናቅ እንችላለን በሳቱ ብንኖር ልክ እንደሆነ አይደለም አሁን ላይ አሁን ለምሳሌ ካህን የሆነውን ካልሆነው መለየት በቀላሉ ይቻላል እንዴት ስላወቀ ብቻ አይቀድስም ግዴታ ከሀገረ ስብከቱ ምናምን ሊቀ ጳጳሳት ምናምን በዛ በኩል ምናምን ተሹሞ ቅስናን ተቀብሎ ያንን ምስጢር ተካፍሎ ወይም ተቀብሎ ማለት ነው ከዛ በኋላ የሚሰጠው ዶክመንት ይኖራል እሱን ዶክመንት ይዞ ሄዶ ምናምን አሳይቶ ምናምን ይሄ ሁሉ ነገር አለ በፊት ላይ በዚህ ደረጃ ላይ ሆን ይችላል አሁን ግን በቃ እንዲህ ነው ሰው ገና ከጀምሮ ህጋዊ ክህነት እንኳን የሌለው ሰው እንደሆነ አምኗል ወላጃቸው አባለጹን ይሄን አደረገ ያልኩት ተሳስቼው አላደረጉም አባለጹን ብሎ አምኗል ታዲያ ምን ቀረ ይሄ ሁሉ ነገር ሲካደ እንትን ሲባልበት አሁን ያነሳው ከዚህ ውጪ አንስቷል አሁን እዚህ የሰማችሁት ቪዲዮ ላይ አላነሳም ስለዚህ ምን ለማድረግ ሞከረ እሺ ቢያንስ ከቀጣይ ያለውን ታሪክ ደግሞ እንየዋለን ይሄ ፋላሲ ነው ምን ይባላል avoiding the issue actually issue ላይ አምኗል ግን ኢሹን ግን ስቷል በቃ አለቀ እዚህ ላይ ነው ያነሳነው ትችታችንን እሱ ያቀረበው ላይ ስህተት ነው ያልነው እዚህ ላይ ነው ሙሉ በሙሉ አለቀ ስህተት ነው አሁን ደግሞ እሱ ወዳነሳቸው ጥያቄ ይደላችሁ ቀጠል አድርጎ አባለትጹን ለዛ ኃጢያት ለሰራው ሰውዬ ጸልዩለት ነበርና ሲጸልይለት እግዚአብሔር ሊመራው አልቻለም ያንን ሰው ማለት በቀላሉ ሊመራው አልቻለም ስለዛ ምን አደረገ ወደ እግዚአብሔር መንግስት ሊያስወርሰው አልቻለም በጣም ብዙ ኃጢያትን ሰርቷል እና ከነበረበት ሁኔታ አንፃር ማለት ነው ስለዛ
ግን አባ ለትጹን በጣም አምርሮ እዛው ላይ ይናገራል ነፍሱን ስለ ወዳጆቹ ከመስጠት የሚበልጥ ፍቅር ለማንም የለውም የሚለውን የጌታ ኢየሱስን ቃል ይዞ ነፍሱን እስከ መስጠት ድረስ ያ ሰው መጸለይ ጀመረ ከጸሎት ጋር አድርጎ በቃ አባ ለትጹን መጸለይ ጀመረ ለዛ ሰው ማለት ለአበምኔቱ ከዛን ጌታ ግን ወረደና ይሄንን የአባ ለትጹን ነገር አይቶ ነው ታሪኩ የሚለው ነው አሁን ከታሪኩ አንፃር ያለው ነገር ምነግራችሁ ታሪኩ ከምን አንፃር ይታያል የሚለው ግን መጨረሻ ላይ ነግራችኋለሁ አክቹዋሊ ትናንት ምን ነግራችኋለሁ ግን ነግራችኋለሁና ሰው ነፍሱን ወደ እግዚአብሔር መንግስት ነፍሱ የእግዚአብሔርን መንግስት ባትወርስም ወይም ወደ ህይወት ባትገባም ቢያንስ ግን ወደ ሞትም እንዳትገባ አኗኗሯን አጠፋት አፈር አረጋት ነፍሱን እግዚአብሔር ማለት ነው ቢያንስ እንዳይቀጣ ለዘላለም ቢያንስ ለዘላለም እንዳይቀጣ እንደዛ አደረገ እሺ ሰው ይሄንን ያዙና ጥያቄዎች ተጠየቁ ሶስት ጥያቄ የመጀመሪያው ጥያቄ ይቅር ማይባል ኃጢያት አለ ወይ ምክንያቱም የሰውዬ ኃጢያቱ ይቀራል ባለ አይባለትም ተብሎ ይለ ሶ እነዚህ ኃጢያቶች ለምሳሌ ዝሙትና መግደል ሁለቱን ኃጢያቶችን አነሳና እነዚህ ኃጢያቶች ይቅር አይባሉም ወይ አንደኛ ጥያቄ ያዙ እነዚህ ኃጢያቶች ይቅር አይባሉም ይዘ ቀደም ጽፊያቸው ነበር እንደረሳቸው እሺ ሁለተኛ የአባ ለትጹን የማማለድ ስራስ የት አለ እዚህ ጋር የለም ይሄው ሰውየው ገነት ሳይገባ ቀረ ሁለተኛ ጥያቄ ሶስተኛ ጥያቄ ነፍስ አፈር ትሆናለች ወይ ሶስቱ ጥያቄ እነዚህ ተጠየቁ ዋና የተነሳው ርዕስ በቃ እንዳልኳችሁ አለቀ ስህተት ነው ተሳስቷል በሐሰት ሲከስ ነበር የከሰሰውም ራሱ አቮይ ምናምን ብሎ ለመናገር የሞከረው እነዚህን ጥያቄዎች አንስቶ አይደለም አባተ እንዲ ያለ ነገር አድርጓል ይሄን ልታመልክ ይላል ብሎት ስለዚህ አባታችን በረከታቸው ይደርብንና አባ ለትጹን እንዲ ያለ ነገር እሱ የከሰሰበትን ክስ በፍጹም አልፈጸሙትም ውሸታ ማጭበርባሪ ናቸው እንደነዚህ አይነት ሰዎች በስህተት ከሆነም ግን ትላንት እንዳልኳችሁ አንዳንድ ጊዜ ቀደም ደግም ያለው በጣም ብዙ ስራ ስትሰሩ አእምሯችሁም እየደከመ ይሄዳል እና ማለት ሌላ ስራ ቢሆን ማለት ነው ምናልባት በእንደዚህ አይነት ሁኔታ ውስጥ ሆኖ ሰው አይቶ ተሳስቶ ከሆነ ምናልባት ግን እየደጋገመ ከጠቀሱ አንፃር ግን አደገኛ ስተት ነው የተሰራው መክሰስ ያውም ኢማጂን ባልተደረገ ነገር ቤተክርስቲያንን የኢየሱስን ቤተክርስቲያንን መክሰስ ማለት ነው በሌለ ነገር እና ሰው እነዚህ ሶስቱን ጥያቄዎች ግን ባጭሩ በመልኩ መመለስ እንችላለን የማይሰራ ኃጢያት አለ ወይ ወይም ነው አይደለም ቆቃ አይደለም የማይሰራ ኃጢያት ነው ወይ ያ ለምሳሌ ነፍስን መግደሉ ምንድነው ዝሙት መፈጸሙ ያውም ከራሱ እናት ጋር ይሄ ኃጢያት ነው አይደለም ኃጢያት ነው ኃጢያቱ ይቅር የሚባል ነው አይደለም ኃጢያቱ በራሱ ኃጢያቱን ካየነው ይቅር ሊባል ይችላል እንደዚህ ኃጢያቶች መጽሐፍ ቅዱስ ላይ ማለት ነው አይደለም ኢቭን አሁን ይሄ ሰው ከእናቱ ጋር እንደዚህ ያደረገ ነው ተባለ አይደል የአባቱን ሚስት አግብቶ የሚኖር ራሱ ነበር መጽሐፍ ቅዱስ ላይ አይደል በኮሪንቶስ መልእክቱ ላይ ቅዱስ ጳውሎስ ይሄንን ተናግሯል የአባቱን ሚስት እንኳን ያገባል በእናንተ ዘንድ ብሎ አይደል ሰው እንዲህ ያለውን ሰው እንትን ብሎ ታውግዙት አለ ለምን ነፍሱ በጌታ ቀን ትድን ዘንድ ነፍሱ ምን ትል ዘንድ ትድን ዘንድ ያ ሰው ራሱ ሊድን ይችላል ስለዚህ ኃጢያቱ ይቅር ሊባል ይችላል በምን መልኩ ልክ ሲወገዝ ያ ሰው ተመልሶ ንስሐ ገብቶ በጸጸት የሚመለስ ከሆነ የሚመጣ ከሆነ ኮሜንቱን ባይዚ ማጥፋት አለብኝ እንዴ ማለት ያው ቀለል ያለ ነገር ስለሆነ ብዬ ነው ፍትት ያላችሁ እየጻፋችሁ ምናምን እንድትሰሙ ወይ ስላጥፋላችሁ እሺ እሺ አጥፋው የሚሉ ሰዎች በዙ እሺ ስለዛ ዝም ብዬ 3 ደቂቃ ብቻ ነው ማጥፋባችሁ ለእንደዚህ ነገር ኮሜንቱን ማጥፋት አልፈልግም ለእንደዚህ ቀላል ነገር ዝም ብሎ ያናል እና ምንድነው ባይዚ ከረሰው ታስታውሱኝ እሺ አንድ እዛ ጋር አንድ ወንድም ብሎ ሲናገር ነበር ሲጀመር አክሊል እዚህ ቤት የመጣው ወንድሞቹ ገድላት ምናምን ላይ ጥያቄ ሲያነሱበት ለምንድነው ገድላትን አትቀበል ምናምን ሲሉት አይ ሆነ እኔ ኤርሚያስ ጋር ገብቼ ሳይቀር እንደዚህ አይነት መጽሐፍት ዲፌንድ አድርጌያለሁ ብሎ ያኔ የቪዲዮ አጥቶ ለማሳየት ያኔ የገባው አይነት ነገር ሲል ነበር ይሄ ለዚህ ነገር ትንሽ መልስ ሰጣለሁ ከረሰው ታስታውሱኝ ከረሰውት እሺ ኃጢያት የዝሙት ኃጢያትም ሆነ ነፍስን መግደል በእግዚአብሔር ዘንድ ኃጢያቱ ይቅር የማይባል አይደለም ኃጢያቱ ይቅር ይባላል ግን ከሰውየው አንፃር ግን ማየት አለብን ብዬ ነበር ለምን ኃጢያቱ ይቅር የሚባለው ከሰውየው አንፃር ነው አዎ ለምሳሌ ንስሐ የማይገባ ሰው ከሆነ ኃጢያቱን ስለሰራ ብቻ ኃጢያቱ ይቅር አይባልለትም ንስሐ የሚገባ ከሆነ ደግሞ ንስሐ የሚገባ ሰው ነውና ኃጢያቱ ይቅር ይባልለታል ንስሐ ገብቶ ወደ ቅዱስ ሚስጥር የሚቀርብ ከሆነ አይደል አዎ እንደዛ ነው የሰው
ምንድነው ለአባ ለሱን እርግጥ ነው ተናዟል ኃጢያቱን ተናገረ ምናምን በቃ እንዲያረኩኝ በጸሎት አስበኛለሁ ምንድነው ንስሐው ሳይፈጸም ከቅዱስ ሚስጥር ሳይካፈል ምናምን ነው በቃ ክፉ አሟሟት ሞተ ተባለ እና እግዚአብሔር ባወቀ ፍርዱን የሚሰጠው እግዚአብሔር ነው እኛ አይደለም እግዚአብሔር ነው ፍርዱን የሚሰጠው እግዚአብሔር ይህቺ ነፍስ አደገኛ ኃጢያት ነው የሰራችው ስለዚህ ሲኦል ይገባታል አለ እግዚአብሔር እውነተኛ ዳኛ ነው እግዚአብሔር ባወቀ ይሄን አደረገ ተባለ እሺ ሰው ከሰውየው አንፃር ሊፈረድብ ይችላል ኃጢያቶቹ በራሳቸው ንስሐ ምንድነው በንስሐ ይቅር የማይባሉ ነው አይደለም ከሰውየው አንፃር ግን በቃ ፍርድ ተገምቶታል አለቀ ይሄ እግዚአብሔር ፍርድ ነው ታዲያ አባ ለጹን የማማለድ ስራ እዚህ ጋር የት ገባ የሚል ጥያቄ ተነስቷል አባ ለጹን በማማለዱ ወይም በማማለዳቸው ምን አይነት ነገር እናገኛ ሰው ለዘላለም ቢያንስ እንዳይቀጣው ገነት ባይገባም ቢያንስ ግን በሲኦል እንዳይኖር አደረገ በቃ ሙሉ በሙሉ ቢጠፋ ይሻላል ያ ነፍስ አይነት ነገር ማለት ነው ነፍስ ግን እንዲትጠፋላችሁ የሚል ሶስተኛ ጥያቄ ስላለ እሱ ላይ መልሳሉ ከዛ መጨረሻ ላይ ሁሉ ካልኳችሁ በኋላ ግን ታሪኩን እንደ ታሪክ ግን እኔ ነገር ግን እንልበታለሁ አይደል አሁን እንልበታለን ግን ታገሱኝ እሺ ያ አባ ለጹን የማማለድ ስራ እዚህ ጋር አለ እና ቅዱሳን ይማልዳሉ ሲባል በነገራችን ላይ እንደ እግዚአብሔር ፈቃድ ነው እንደ እግዚአብሔር ፈቃድ እግዚአብሔር እኮ እዚህ ጋር ባይዘው ያልፈቀደም ነበር መጀመሪያ እኮ አይ በቃ ሲሆን ነው የምትገባው ብሎ ነበር ግን እግዚአብሔር ደግሞ የቅዱሳኑ ጸሎት አይቶ የኛን በንስሐ መመለስ ይያየ ምናምን በተናገረው ነገር አይጸጸትም መጽሐፍ ቅዱስ ላይ በጣም ብዙ ቦታ እንደዚህ አይነት ነገር የለም እግዚአብሔር እንዲህ በማለቱ ተጸጸተ ከዛም ፊቱን አዞረላቸው ተመለሰላቸው የሚል ክፍል የለም አለ ሰው ንስሐ ሲገባ አስቀድሞ በተናገረው ነገር እግዚአብሔር ተጸጸተ ከዛ በኋላም ተመለሰ ፊቱን አዞረላቸው መለሰላቸው የሚል አለ ስለዚህ ከቅዱሳኑ አንፃር ምናምን ከጸሎታቸው አንፃር ኖርማል ሰውም ከሆነ ደግሞ ኖርማል ንስሐ የሚገባ ከሆነ ከሱ አንፃር ያደረገ እግዚአብሔር ፊቱን ደግሞ ሊመልስ ይችላል ምንም ሆነ ምን ግን እግዚአብሔር እስከፈቀደ ድረስ ብቻ ነው የቅዱሳን ምልጃ መስራት የሚችለው አለበለዚያ ግን የቅዱሳን ምልጃ አይሰራም የቅዱሳን ምልጃ የሚሰራው ምን ሲሆን ብቻ ነው እግዚአብሔር ሲፈቅድ አለቀ እሺ ነፍስ አፈር ትሆናለች ወይስ አትሆንም ባስተምሩ ደረጃ እየጠየቁን ከሆነ ነፍስ አፈር አትሆንም ነፍስ ለዘላለም ነው የምትኖር ብለን የምናስተምረውኛ ይሄው የሰማችሁ ነው ጋይስ ነፍስ የተገኘችበት የሆነ ጊዜ ይኖራል የተፈጠረችበት ከዛ በኋላ ግን ለዘላለም ትኖራለች እንዴ ነው የምናውቀው ኃጢአት ሰራችም ጽድቅ ሰራችም በቃ ለዘላለም ትኖራለች ብለን ነው የምናምነው እዚህ ክፍል ላይ ግን አፈር ሆነች ይላል አፈር ሆነች ይላል ግን አፈር ሆነች ሲባል ኤክሰፕሽናሊ እግዚአብሔር እንደዚህ አይነት ታምር ካመጣ ግን ያምጣ እግዚአብሔር አይችልም አንልም እኛ ኦኬ እግዚአብሔር አምላክ ነፍስን አፈር ቢያደርግ ወይም ነው ነፍስን ቢያጠፋት አናውራን ቢያጠፋው ይችላል ስለዚህ እግዚአብሔር እንደዛ አደረገ እየተባለ ነው ስለዚህ ይሄ ታምር ጉዳይ ነው አይ እግዚአብሔር አይችልም ከሆነ በእውኑ ለእግዚአብሔር የሚሳነው ነገር አለን ያለውን የመላኩ የቅዱስ ገብርኤልን ቃል ለመቤታችን የተናገረውን እንደግመላችኋለን ሊያደርግ ይችላል የአክሊል ነፍሱን አናውራን አጠፋታለሁ ብሎ እግዚአብሔር ቢነሳ yes ያደርገዋል ያደርገዋል ስለዚህ ከዛ አንፃር መታየት አለበት ይሄ ተአምር ነው እንጂ አስተምህሮ አይደለም ይሄ የእምነት መግለጫ እኮ አይደለም ይሄ የእምነት መግለጫው እንዴት ተነበበው አይደለም ምንድነው ስለ ቅዱሱ ጸሎት ብሎ እግዚአብሔር አምላካችን ምን ማድረጉን በቃ እንደዚህ አይነት ተአምር መፈጸም እሺ ስለዚህ ይሄው ተመለሰባቸው ከመጽሐፍ ቅዱስ ጥቅስ ስለተባለው ከመጽሐፍ ቅዱስ ጥቅስ የሚጠቀሰው ኤክሰፕሽናል ለሆኑ ነገሮች ሁሉ አይደለም ኤክሰፕሽናል ለሆነ ነገር ሲጀምር ከመጽሐፍ ቅዱስ ጥቅስ አይባልም ኤክሰፕሽናል ለሆነ ነገር ሳይሆን ለአስተምህሮ ነው መጽሐፍ ቅዱስ ጥቅስ ከተባለ የሚጠቀሰው ወይ የሚጠየቀው እንዲተብሎ ለአስተምህሮ ነው በአስተምህሮ ደረጃ ደግሞ yes ነፍስ ምጠፋ አይደለችም ለዘላለም የምትኖር ሕያዊት ናት ትኖራለች በቃ አለቀ ወደ መበስበሱ የሚመለሰው ስጋ ይሄንን እናምናለን እናውቃለን እንረዳዋለን ለክ ለምሳሌ አንድ ጻ ልጅ ቢሞት የእግዚአብሔር መንግስት ይወርሳል አይወርስም የሚለው አንድ ሰው ቢጠየቅ ይወርሳል ይል ይችላል አይደል ፕሮቴስታንቶች ይላሉ ከመጽሐፍ ቅዱስ ሐሳብ የሚበተረው ከመጽሐፍ ቅዱስ ቀጥታ ቃል በቃል እንደዚህ የሚል ነገር የለም አለ እንዴ የለም ሳያምን ሳይጠመቅ ህፃን ልጅ የእግዚአብሔር መንግስት ሊወርስ ይችላል ምናልባት አንዳንዶቹ አይ እንዲና እንዲ ምን እንላለን ከጥንት ጀምሮ ለምሳሌ አንድ ፕሮቴስታንትን ቢጠይቁት አይ ይገባል ሊል ይችላል አይደል ቀጣይኛን ለግዚው ተውና ያ ሰው ሳያምን ሳይጠመቅ እንዴት ዳነ ግዴታ አምኑ መጠመቅ አለበት ለመዳን ግን ኤክሰፕሽናሊ ግን እንደዚህ ነገር ሊፈጠር ይችላል ይሄ እግዚአብሔር አሰራር እግዚአብሔርን በሆነ ነገር አትገደበው መጽሐፍ ቅዱስ ላይ ግን አምጣ ብትለው አያመጣም ስለዚህ መጽሐፍ ቅዱስ ላይ ኤክሰፕሽናሊ የሆኑ ነገሮች ሁሉ ግዴታ ይቀመጡ አይባልም ይሄ ምን ይባላል የሰነፍ ጥያቄ
በስማ እኛ እኮ ከእንደነዚህ አይነት ሰዎች ጋር እያወራን እኮ በጌታ ስም ጭራሽ የሆነ ማለት እንዳንሻሻል እያደረጉ ነው መሰለኝ እዛው እንድንቀር አክቹዋሊ ከእንደነዚህ አይነት ሰዎች ጋር እኛ እናወራም ግን እንዳልኳችሁ ነው ኤክሰፕሽናል የሆኑ ነገሮች ይኖራሉ እሺ ታሪኩ እንደ ታሪክ ደግሞ ልንገራችሁ ታሪኩ እንደ ታሪክ ስንክሳር ከውጭ የተተረጎመ ነው ብያችኋለሁ ከውጭ የተተረጎመ ከመሆኑ አንፃር የውጭውንም ማመሳከር ጥሩ ነው ስለዚህ ከውጭ ጋር ሳመሳክረው ያገኘሁት ነገር ምንድነው ወደ አባይ ስድሮስ ሄዶ አባለጹን ማለት ነው ወደ አባይ ስድሮስ ሄዶ አስኬማውን ከተቀበለ በኋላ በተጋርሎ ኖረ ይልና ልክ እዛ ጋር ከዛ ቀጥሎ ያለው ጋር ይለያያል ያዚ አሁን የኛ ያነበብነውና በውጭ ያለው ታሪክ ላይ ሌላ ታሪክ ነው የሚያስቀምጠው አባ ፓሌሞን የሚባል አንድ ሌላ አባት ቅዱስ ፓሌሞን ወይም አባ ፓሌሞን ይፈተን እንደነበረ በምን በሰይጣን መነኩሴ ናቸው አባ ፓሌሞንም እና በሰይጣን ይፈተናል በምን መልኩ ነበር ሲፈተን የነበረው ሰይጣን በሴት አምሳል ሆኖ ይመጣና እንዲያገባ ማለት ነው ያችን ሴት እንዲያገባት አይነት ነገር አባ ፓሌሞን ላይ ምን አይነት ነገር ይጨንባቸዋል በቃ ያችን ሴት አይቶ ሰይጣን እኮ ነው ሲጀምር የሆነ ኖርማል አፒረንስ ነገር ነው በቃ ዝም ብሎ አፒር አድርጎ እንደዚህ ተገልጦ ብቻ የምታዩት ነገር ነው ሰይጣን እንደዛ ተገልጦ ከዛን አይቶ ይሄን ምንኩስናን እንዲክርና ወደዛ ሊሄድ ግን ወደዛ ሊሄድ ቢለ ራሱ ያኔ ሰይጣን ስቆበት ይሄዳል ግን ከዚህ ነገር ግን አስወጣው ማለት ነው እንደዛ ለማድረግ እየሞከረ ነበር ሰይጣን ከዛ በኋላ አባ ፓሌሞን ጸለየ ወደ ጌታ እንዲያድነው ጸለየ ከዛ በኋላ በቅዱስ መስቀል ምልክት አማተበ ማን አባ ፓሌሞን ሲያማተብ ያኔ ጌታ ኢየሱስ ደረሰለት ያ ሰይጣን እንደ ጢስ በኖ ጠፋ ከዛ በኋላ አባ ፓሌሞን ወደ አባ ለጹን ሄደ አባ ለጹን ጋር ሄዶ የሰይጣን ውጊያዎች የዲያብሎስ ውጊያዎች እንዴት እንደሆነ ምናም ጠየቀው አባ ለጹን መከረው አንዳንድ ነገሮችን መመሪያ ሰጠው በምን መልኩ ማለፍ እንደሚችል ምናም ያስተምሯል ከዛ በኋላ እንዲልና ይሄን ታሪክ ከተናገረ በኋላ ያ አባ ለጹን ጸሎቱ ምልጃው በእኛ ላይ ከኛ ጋር ተኑር በእኛ ላይ ጸንታ ተኑር ከኛ ጋር ተኑር ክብር ሁሉ እስከ ዘላለም ድረስ ለእግዚአብሔር ይሁን አሜን ብሎ ይዘጋል የውጭ እኛ ጋር ደግሞ ይሄኛው ታሪክ ጨራሽ አልተጻፈም ከዚህኛው ታሪክ ይልቅ አሁን ቅድም የተነበበው አንድ ሌላ ገዳም ውስጥ የነበረ የሆነ አበምኔት አለ ያ አበምኔት እንደዚህ በቅዱስ ቁርባን ውስጥ እንደዚህ አድርጎ ሰዎችን ገሩላል ከእናቱ ጋር 10 ጊዜ ተገናኝቶ ጽንስ ሲፈጠር ደግሞ እንደዚሁ ልትወልድ ስትቃረብ ገሩላል ህፃኑ እንደዛ ነገር ከዛ በኋላ ደግሞ የተገባ ቃል ኪዳን ማለት አይደል ይሄ ገርልህን ለጻፈ ምናምን ነገር እንዲህ ያደርጋለው ኤኒዌይስ ምርለታል ምናምን አይነት የሚመስል ነገር እነዚህ አይነት ነገሮች ሁሉ ደግሞ እኛ ጋር ያሉ ናቸው እነዛ ጋር የኮፕቲኮቹ ጋር ያለ አሁን የታሪክ ልዩነት አለ ማለት ስለዚህ እንደነዚህ አይነት ታሪኮች ሪል ናቸው አይደለም የሚለውን እሱን ጥናት ይፈልጋል ማለት ነው ጥናት የሚያስፈልገው ልዩነቶች ስላሳየ ጥናት መደረግ ካለበት ጥናት ይደረጋል ያው ከውጭ ከመተርጎሙ አንፃር መጽሐፉ ከውጭ ጋር ማመሳከሩ ግድ ስለሆነ ምን ብያቸዋለሁ ትላንት ወይ እኛ ጋር ያለ ጭማሪ ነው አሊያም ደግሞ ኮፕቲኮች የቀነሱት ነው ቃላቱ ምናልባት ከብዷቸው ቀንሰው ሊሆን ይችላል እኔ ቀንሰዋል ብዬ አልደመደምኩም ደግሞ ኮፕቲኮችን ግን ሊሆን ይችላል እኛ ጋር ደግሞ ተጨምሮ ሊሆን ይችላል እሱ ማየት ይቻላል ስለዚህ በእንደዚህ አይነት በሆነ ሁኔታ ላይ ያስተምሩ መግለጫ አድርገን የምናስቀምጠው አይደለም ግን ወዳጃችን ኤርሚያስ ግን የተሳተው ስህተት በጣም አደገኛ ስህተት ነው በሐሰት ሲከስ የነበረ ሰው ተይዟል ማለት ነው አይደለ እና እንደዛ ነው ምናምን ነገር ሶስቱንም ጥያቄዎች የተነሱትን መልሰናል ከዛ ውጪ ይሄ ታምር ማርያም 110 ላይ እንዲሚላል ምናን ያሉ የሚሉት ነገር አለ እመኑኝ ቀደም እንዳልኳችሁ ገርላት ታምራት ላይ የሚያነሷቸው ጥያቄዎች እየሄድኩኝ ባይ ማለት ነው እርግጠኛ ሆኜ ነግራችኋለሁ አብዛኞቹን ልክ እንደዚህ በውሸት የሚቀጥፏቸው ነገሮች መጽሐፉ ላይ የሆነች ቃል ብቻ ይዘው ከዛ በኋላ የራሳቸውን ሐሳብ እየጨመሩበት እንደሆነ ማሳየት ይችላል እርግጠኛ ሆኜ ዝም ብያሰው ማሳስበው እንደዛ ነው እና ኤኒዌይስ እና እንደዚህ አይነት ሰዎች እንደሆኑ እንድታዩዋቸው ነው አይደል በቃ የዚህን አልካያችኋቸው በቂ ይመስለኛል ካሁን በኋላም እንግዲህ እንደነዚህ አይነት ሰዎችን በቁም ነገር የሚቆጠር ኦርቶዶክስ አይኖርም ፕሮቴስታንት ካለ አያገባንም መብታቸው ነው ፕሮቴስታንቶች እንደዚህ አይነት ሰዎችን ከቁም ነገር እንቆጥራለን እንሰማቸዋለን ካላችሁ ስሙ እሺ ፕሮቴስታንቶች ነው ክርስቲያኖች ጭራሽ አያሳስብም ፕሮቴስታንቶች እንደነዚህ አይነት ቀላጆችን እንሰማለን ካላችሁ እንግዲያውስ ይቀልዱባችሁ እነሆ ይቀልዱባችሁ እንደዛ ነው የሚለው ክርስቶስን በስማ በጣም ነው እየቀለደባቸው ያለው እኔ በጌታስ እኔ ፕሮቴስታንት ላይ እንዴት እንደሚጫወቱባቸው በጎን እንደዚህ እየቀጣጠፉ ይጫወቱባቸዋል በዛ በኩል ማስቲካኘኩኝ ሶፍት ምናምን ይያለ ይጫወቱበታል ሌላውን ህዝብ እኔ ነቃ በሉ በጌታ
እኔ ክርስቶስን እንወደዋለን ትላላችሁ ብዙዎቻችሁ እንደምትወዱትም አውቃለሁ እንግዲያውስ የምትወዱትን ጌታ በመልአት ተቀበሉት በመልአት አግኙት በመልአት ያዙት በቤተ ክርስቲያን ውስጥ ልታገኙት ይገባል ፕሊዝ ቤተ ክርስቲያን የኢየሱስ ሙላቱ ነች ሁሉን በሁሉ የሚሞላ ያ ኢየሱስ የእርሱ ሙላቱ ናት ተብላለች እንዴ አንተ የክርስቶስ ሙላቱ ተብላ እቺን አግኙት ፕሊዝ አሁን የምትነቁበት ጊዜ ነው አው ረስቸው ነበር አስታውስኩኝ አሁን ወንድሞቹ ስለ ገድላት ምናምን ሲጠይቁት እኮ ከኤርሚያስ ላይ ሆ ከኤርሚያስ ጋር ራሱ እጄ ዲፌንድ አድርጌ ነበረኩ እነዚህን መጽሐፍ ተከራክሬላችኋለሁ ብሎ ለመናገር ነው አለ በፍጹም እኔ ሲጀመር ከራከርላችኋለሁ ብዬ አልናገርም ይሄው አሁን ራሱ እናገራለሁ እኮ እኔ ለገድላት ታምራት መከራከር አይነሱ አይደለም እንድጋደል የታዘዝኩት ስለ ሃይማኖት ነው ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ተጋደሉ ነው ያለው ስለዛ ገድላት ታምራት ላይ የሚነሱ ጥያቄዎችን ሁሉ ስንመልስ የምንኖር አይነት ሰዎች አይደለንም ብዬ በግልጽ ነው የምናገረው ማንንም ቢጠይቀኝ እንደዚህ ነው ማለት ነው ፕሮቴስታንት ብቻ አይደለም ክርስቲያን ወንድሞቼን ቢጠይቁኝ አይ በቃ መጋደል ያለብን ስለ ሃይማኖት ስለ አስተምሮ ስለ ዶግማው ነው እንጂ ገድላት ታምራት ላይ የሚነሱ ጥያቄዎች ሁሉ እየመለስን እንኖር ቢባል የሃይማኖታችን ሳይታወቅ ነው የሚቀረው ሰው ሃይማኖታችን እንዴት ያውቃል ዶግማችን ሳያውቀው የሚኖረው በቃ ምክንያቱም እኛ ሙሉ በሙሉ የምንጠመረው እንደዚህ ነገር ላይ ከሆነ አይደለም እንደዛ መሆን የለበትም ስለዚህ ይሄን በግልጽ ነው የምናገረው ግን ስህተታችሁ ምን ያህል ፕሮቴስታንቶችን ለማጨርበር ምን ያህል ርቀት እንደምትሄዱ ግን ለማሳየት ነበር የገባሁት ለፕሮቴስታንት ወንድሞቼ ይስር ማለት ነው ስለዚህ እኔ ጌታ ረድቶኝ እንግዲህ ያሳይተናል ብዬ አስባለሁ የዚህን ያህል ካየን አሁን ፕሮቴስታንት ወንድሞቻችን በደንብ እኔ የእግዚአብሔርን ቃል እንደሚማሩ ተስፋ አደርጋለሁ ካሁን በኋላ ዋናው ነገር እሱ ነው እንደ ቀሲስ ዴታሉ ይፍቱኝ ባርኩኝ እና እንደዛ ነው እናንተ ሰዎች ሁሌም ቢሆን ነገሮችን በማስተዋል እናደርግ ይገባል ክርስቲያኖች ብቻ ሳይሆን ፕሮቴስታንቶችም በማስተዋል ስለዛ እኛ አሁን እንደነዚህ አይነት ነገሮች ላይ ጊዜም ስለማናጠፋ እንዳልኳቸው አሁን የባይብል ስተዲውን ስንጀምር ፕሮቴስታንቶችም ሰብሰብ ብለን አርፈን የመጽሐፍ ቅዱስ ጥናታችንን እናጠናለን እንደዛ ነው የሚሻለው ያ ክርስቲያኖችን ብቻ አይደለም ፕሮቴስታንት ወንድሞቼም ጭምር ሰብሰብ ብለን የመጽሐፍ ቅዱስ ብናጠና ይሻለናልና ዮሐንስ ወንጌልን እናጠናለን አሁን ጌታ ከፈቀደልኝ አሁን ሰሞኑን አስቤያለሁ በቃ ሌላ ነገር አስቤ ነበር እስካሁን የሚቆየውባችሁ ሌላ ያሰብናቸው ብዙ ነገሮች ነበሩ በሚያሳዝኑ ሁኔታ ሊሳካውና አልቻሉም ዩቲዩብ ላይ ለማድረግ ማስቤ ነበር እሱማ ሚሳካልን አልመሰለኝም ምክንያቱም አንድ ጊዜ የመጽሐፍ ቅዱስ ጥናት ከሰጠዋችሁ እሱ ቁጭ እንዲል ቢያንስ ለወደፊትም እንዲቀመጥ ማለት ነው እሱ ይጠቅም ነበር እንደዛ ቢሆን ግን እንደዛ ማድረግ ይችላል መሰለኝም ዩቲዩብ ላይ ምናምን ትንሽ አድካሚ ነገር አለው ዩቲዩብ ቪዲዮ ተቀርጻላችሁ ማለት ቲክቶክ ሲሆን ዝም ብለህ ላይት ገብተህ እንደዚህ በቃ ታወራል ተማማራለህ ትወጣለህ እንትን ዩቲዩብ ሲሆን ግን ቪዲዮ የምታስቀምጡ ከሆነ ራሳችሁ ቪዲዮ ተቀርጻላችሁ በካሜራ ከዛ በኋላ ከካሜራው ላይ ወደ ኮምፒውተር ወስዳችሁ እንትኑን ቪዲዮን ኤዲት ማድረግ አለ ምናምን ከዛ እሱን አፕሎድ ማድረግ አለ እና ምን አለፋችሁ ሙሉ በሙሉ ነው ጊዜያችሁን የሚወስደውና እስቲ ጌታ ፈቅዶ አንድ ነገሮችን አመቻችቼ እንትን አላሉ ዩቲዩብ ላይ በቋሚነት የሆነ ነገር አደርግና ካሜራም የሚቀርጽም ለብቻው ኤዲት የሚያደርግ ምናምን በስንስራ አፕሎድ የሚያደርግ ዩቲዩብን በደንብ ማኔጅ የሚያደርግ ሰው ምናምን እንትን እላለሁ አዘጋጃለሁ ጌታ ቢረዳኝ እውነቱን ለመናገር እንደዚህ አግዙኝ ብል አላጣም ሰው ግን ሰውን ከማስቸገር ያው ተቸግረው ነው ብዙዎቹ ሊያደርጉ የሚችሉት አለ በርግጥ እነ ላዛሩ ምናምን እንትን ያግዙኛል አሁን ላዛሩ ማለት ከዚህ በፊት ያ ኤዲት የሚያደርግ ልጅ ጽድት ያለ ልጅ እና ማንን ላስገባቸው ጋይስ ቀሲስ አሉ እንዴ አራንትሽም አለ ሰላም ለርሱ ይሁን ቀሲስ ወንደና መጡ እንዴት አሉ ሰላም ላንተ ይሁን አክሊል እንዴት ነህ እግዚአብሔር ይመስገን አለ ነው ዘግይቼ ነው ያየሁት ግን ያው አክሊል ደረበህ ነው የወጣው በጣም ቆንጆ ነበረ በጣም የሚያሳዝን ነው ማዳመጥ አልቻለም ያስጨርስ ጥሩ ነበረ ግን በጥሩ ሁኔታ ማናገርም ባይችል እንድትናገርም ባይፈቅድ ይሄ በራሱ ለሚመለከቱ ሰዎች የሚሰጠው ትምህርት አለ በዝምታ ራሱ ትምህርት መኖሩን
እውነት በማደናቆር ተሸፍና ማትቀር መሆኗን ሙሉ በሙሉ ታሪኩን ነው የሳተውና በዚህ ደረጃ አለማወቅ ነው አይቼም ሰምቼም አላቅም። አትሊስት እንደው ሶሪ ብሎ ለዛሬ እንኳን ቢዘጋው ጥሩ ነበር። ለዛሬ በቃ በዚህ ደረጃ በጣም ተሳስቻለሁ ሶሪ። አንደኛ አባ ለትጹን የእግዚአብሔር ቅዱስ ነው፣ አገልጋይ ነው፣ የክርስቶስ አገልጋይ ነው። በአንድ ክርስቶስን ዘመኑን በሙሉ ባገለገለ ቅዱስ ላይ ተሳልቆ ስለ ክርስትና አስተምራለሁ ብሎ ሌላ ዲቤት ውስጥ ወይም ወደ ሌላ ክርክር ውስጥ መግባቱ በራሱ በጣም የወደቀ ስብዕና እንዳለው ነው ያሳየህን አንተም ገብተህ ማለት ነው። ስለዚህ በጣም በጥሩ ሁኔታ ሞር ደግሞ ያው አለ የለ እኔ በሆን እናደር ነበር፣ በሳጭ ነበረ። በጣም ልቆጣ ስለምችል እንትን ልል እችላለሁና ሪላክስ እያደረክ ነጥብ አስጥለዋል። በጣም ደስ የሚል ነው። እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን፣ የአገልግሎት ዘመንህን ይባርክልን። እናመሰግናለን መምህር አካሉ። እሺ አሜን። እሺ እግዚአብሔር ያክብርልን። ቀስ ያው ማለት አላስወራ የሚለውን ነገር በቃ መጨረሻ ላይ ማሰብ የጀመርኩት ምንድነው ኦኬ አላስወራ ማለቱ በራሱ ሰዎች አይተው ምን አይነት ሁኔታ ውስጥ እንዳለ ልጁ መረዳት ይችላሉ። ስለዛ ጸጥ በማለት የተወሰነ ሰው የተወሰነ ይረዳው ሁኔታውን ቢያስብ ነበር እንትን ስሪ ነበርውና ትክክል ነው። እስቲ ጌታ ይርዳው በእውነት። እሺ አንቺው መታል እንዲለካዚ አጥቻለሁ አካሉ እንዴት ነው ባለ ይመስገን እንደምን አሉ እፍትኝ ባርኩኝ አባት አይ አካሉ ያልኩኝ እኔ ብቻ ነኝ። ለማንኛውም ሌሎቻችሁ በሌላ ቀጥሉ። መንገድ ሰጥቷችሁ አይ አኪ በጣም ደስ ይላል እውነት። ያው የስከዛሬ ትቢቱን አስተንፍሰዋል በደንብ አድርገህ። ከዚህ በላይ ምን ይባላል? እያየኸው ነው የምትመልስለትን ጥያቄ እንኳን መልስ እየሰጠው እንኳን መልስህን ሳይሰማ የራሱን ሐሳብ ጭንቅላት ውስጥ ከተተውን ሐሳብ ብቻ እንዲያወራ አድርገዋል። ምንም ይቅርታም ጠይቆ በዛ ልክ ሁለት ስህተቶችን ይቅርታ አስጠይቀኸው ይሄንን ያክል መፍጨርጨር ያው አቮይዲንግ ዘ ኢሹ ፋላሲ ብለሃልና እሱን ሁሉ አቮይድ አድርጎ ያልሆነ ነገር እንዲቀባጥር አድርገዋልና ቃለ ሕይወት ያሰማልን። በጣም ደስ ይላል። እግዚአብሔር ይስጥልን። እንግዲህ አሜን። አንትሹ ምንድነው መልሰንለት ራሱ እስቲ ምንድነው የመለስነው እስቲ አስታውሰን ሲባል እሱን እንደሰማው እንዳልሰማው በኋላ እናገራለሁ ይላል። አይሰማም ራሱ ወይ ደግሞ ሰምቶም መልሱ ይልክ ሲመለስ ቆይ ተመለሰ እንዳይባል በሚለው እንዳታወራ በቃ የራሱ ወሬ ብቻ የሚያወራ ይመስሉና ጥሩ ነው። ይሄ እንደዛ ማድረጉ ጥቅም ነው ለኛ ሰው አትሊስት ስለሚያየው ማለት ነው። ከታች ኮሜንት ላይ ተሙ የምትባል ወንድም ናሽ በውስጥ አውራኝ እሺ፣ በውስጥ ጻፍልኝ መልሰልሃለሁ። ተሙ የሚል ስም ያለው ወንድሜ ማለት ነው። መልሰልሃለሁ በውስጥ ሰላም በለኝ እሺ። መምህር በረከት ሰላም ደርሱ ይሁን። እንኳን ደህና መጡ። ያው ለዝለለው ደርሳቸው ማኬ አንድ ሁለት ደቂቃ በኋላ አወራለሁ። ሌላ ሰው ይግደመኝ። እሺ በደስታ አዘልዬ ነው ሰዎች ነው ዳን ወይ ደርሱ ይመጣው። እሺ ይሁን ነው የሚገርም። እንዴት አረፈዳችሁ? ቀሲስ አባቴ ይፍቱኝ ይባርኩኝ። አኬ ቃለ ሕይወት ያሰማልን። በጣም አሪፍ ነበረ። እንዳጋጣሚ አንተ እዚህ ሆነ እኔ እዛ ነበርኩኝና ሲያወራ ሰምቼው ደሃጸ ልሳን እንደተሳሳቱ ስላወቀ ነው ዘሎ የገባው እንጂ ይሄ ሁሉ ዓመት ይሄው ገድላትን ስናነሳ አንድ ቀን መጥቶ አያውቅም። አሁን የሆነች ነገር ያገኘ መስሎት ነው ዘሎ የገባው ምናምን እያለ ነበረ። ግን ያም ሆነ ይህ ስህተቱን ሁለትም ሆነ ሶስት ስህተት አምኗል። ከስር ላሉ ፕሮቴስታንቶችም እስከዛሬ ለሚያነሳቸውም ደፍሮ ገብቶ የሚጠይቀው ስለሌለ ለዛ እንደሆነ እንደሚያወራ የተረዱ ይመስለኛል። ቃለ ሕይወት ያሰማል። አሜን። በነገራችን ላይ ቅድም እንዳልኩት ነው የምር የተወሰነ ብናይ ማለት ነው የሚያነሳቸውን የገድላት ተአምራት ክፍል ሁሉ ገብተን ቼክ ብናደርጋቸው እርግጠኛ ሆኜ ነው የምናገረው። ቅድም ምስል ነበረ ከግማሽ በላይ የሚሆኑት አብዛኛው ያው ምንም ስህተት ሊገኝ አይችልም ስለማልል አብዛኛው የሚለውን ቃል ልጠቀምና አብዛኛው የሆነች ቃል ከገድላት ተአምራቱ ላይ ይወስዱና ከዛ የራሳቸውን ሐሳብ እየጨመሩበት ነው። አብዛኛው ብንመለከተው እርግጠኛ ሆኜ እንደዛ ነው የሚሆነውና ስንክሳር ሲል እንግዲህ ስራ ራስ ቻለን ገብተንበታል። ከዛ መልሶ ደግሞ ስማችንን ደጋግሞ ሲጠራው
ምንም ምንድነው ቤታችን ውስጥ ብቻ ሳይሆን የምንናገረው ነገር ከሆነ እኛ በቤት ውስጥ የምንናገረው ነገር ከሆነ አንተ ጋር መጥቼ ይሄው በዚህ ደረጃ ነገር አለው ብዬ ነበር ገብተኝ ነገር ነውና እንደዛ ነው። እሺ ዮባ ይላል ኦኬ ቀሲስ ይፍቱኝ ይባርኩኝ። እንደ አጋጣሚ አልሰማሁትም የዛሬውንና ያው ምን ሊፈጠር እንደሚችል ስለምናቀው እንትን አይሆንም። ግን አሁን ላይ መጨረሻ ላይ ካልከው ሐሳብ አንፃር ብዙ ገድላቶች ላይ ነው ጊዜውን የሚያጠፋውና የሆነ ሚስጥረ ቁርባን ላይ ዳህጸ ልሳን የተገኘበት አይመስልም ሁሉ ጊዜ ማለት ነው። ወይም በሌላ የክርስትና ትምህርት ላይ ማለት ነው ገድል ላይ ነው እሱ ሁሌ የሚያዘው። የክርስትና ትምህርት ላይ ምንም እንትን ስለማይል ስለማያቅም ስለማያወራ የሱ ችግሩ ራሱ የሚጠራበት በገድልና በድርሳን ነው። እዚህ ገድል ላይ ተሳስታል ነው የሚባለው ክርስትናን ስለማያውቀው ማለት ነው። እና መጽሐፍ ቅዱስ ከፍቶ አንብቦ እኔ እዛ ለተሰበሰቡ ሰዎች ወንጌል የሚሰብክበት ቀንና እንደው ዛሬ ወንጌል ተማርን የሚሉ ፕሮቴስታንቶችን መስማት በጣም ነው ይናፈቀኝ። ሁሉ ጊዜ ገድል ነው የሚማሩት፣ ግን ደግሞ ገድሉን ራሱ እንደው ሲያነብ በስርዓት ቢያነበው ራሱ ሲተረጉም ግን እንደራሱ ነው የሚተረጉመው። ስለዚህ ቢያንስ የንባቡን ባይሳሳት የትርጉሙን ይሳሳታል ማለት ነውና እኔ ሙሉ ለሙሉ ገድላትን ሲጠቅስ የሚጠቅሳቸው ነገሮች እንዳሉ ሆነው በራሱ ትርጓሜም ስለሚተረጉማቸው ስተቶች ይኖሩበታል የሚለው ምንም ጥያቄ አይኖረው። ግን ደግሞ እኔ ወጥቶ ከገድልና ከድርሳን እንደው መጽሐፍ ቅዱስ የሚያነብበትና እንደው በመጽሐፍ ቅዱስ ሞግቱኝ ይሄን ያህል ዘመን በመጽሐፍ ቅዱስ ተጠብቃችሁ ምናምን የተሰቀለውን ቋንጣ ወይ ብላው ወይ ልብላው ምናምን ቢል በመጽሐፍ ቅዱስ ርዕስ ደስ ይል ነበር። ግን ሁሉ ጊዜ በገድል ነው። ያሳዝናል። ያለ ቦታው ገብቶ እዛም ላይ መዋረድ ደግሞ ደስ አይልም። ወንጌላዊ እኮ ነኝ እኮ ነው የሚለው ደግሞ የሚያሳዝነው። ከዛን ችግሩ የሚያዘው ደግሞ በሌላ ገድልና እግዚአብሔር ይድረስለት። ደግሞ እኮ ከውቀት ከጸባይም እኮ ነው የሌለው ደግሞ እሱ ደግሞ አጥፍ ድርብ አረጋው። ከባድ ነው። ወንጌል የማያስተምረው ወንጌል ያላለ ማረሙድ ይዛል እንዴ? እሺ አይ ግን አሁን ቅድም እንዳልከው እኔ ገድላቱን ራሱ በስነ ስርዓት አንብበው የምር ማለት ከራሳቸው ሐሳብ ሳይጨምሩ ዝም ብለው ከራሳቸው ራሱ እኮ ቢያነቡት አንድ ነገር ነበር። ግን ገድሉን ራሱ አያነቡትም። ገድሉን አይደለም የሚያነቡት ማለት ቃላቱን የሆነ ነገር ይሉና ከዛ በኋላ የራሳቸውን ሐሳብ የሀገር ሐሳብ ቢውልድ ያደርጋሉ። የሆነች ነገር ቃል ከዛ ውስጥ ይመዛሉ። እዛ ላይ የራሳቸውን ቤት ነው የሚሰሩት። የራሳቸውን ሐሳብ ነው ቢውልድ የሚገነቡት። እና ቀጥታ ገድል ቢሆን ራሱ ይሻል ነበር። ግን ፕሮቴስታንቶች ገድልም አይደለም የምታነቡት እየተደረገ ያለው ገድልም አይደለም እየነገሯችሁ ያሉት ፕሮቴስታንት ወንድሞቼ። ከገድል ላይ ከተመዘዘች የሆነች ቃል የራሳቸውን ሐሳብ እየነገሯችሁ ነው። እስከ መቼ ነው በሰው ሐሳብ ተጠምዳችሁ የምትያዙት ነው? እንዴ መች ነው ይሄስ የሚያነጻችሁ ነው? እኮ ግራ ግብት የሚለኝ በዚህ ውስጥ ስመታነጻለሁ እንዴ ገድል ምናምን ብላ አጭበርብረህ በታምር ክርስቲያኖችን አትወስድም ምናምን ነገር ይሄ የቀረበት ፋሽን ነው ስንል ኦኬ ገድል የቀረበት ፋሽን ነው ይላል። በቃ ከዚህ እኮ ትረዳችኋለህ። ምን ያህል እንዴት ነው በጣም እንደው ውርድ ብሎ እየሰሩ እንደሆነ ከዚህ ታውቃለህ። ገድል የቀረበት ፋሽን ሳይሆን ግን ገድል ላይ እንዲህ ይላል የሚለው ይሄ የፕሮቴስታንቶች ፋሽን ይሄ በቃ የቀረበት ፋሽን ነው። የነሱን አፕሮች የቀረበት ፋሽን እያልክ ገድልን የቀረበት ፋሽን ብሎ አላክ እና እነዚህ ጨንቋቸዋል። ከታች ሙርሲ የምትሉ ልጆች አላችሁ አላወኩትም። ማን ነው ሙርሲ ወንድማችን? አኬዋ ሁላችሁንም መጀመሪያ ሰላም ብያለሁ። ቀሲስ ይፍቱኝ ይባርኩኝ። እንትን ነው መጠየቅ የሚፈልጋቸው ነገሮች አሉ። ወደ ክርስትና በጣም መምጣት የሚፈልግ ወደ ደቡብ አካባቢ ያለ ልጅ ነውና ይሰማል። አኬዋ ድምጼ? አዎ ይሰማል ማለት እና አሁን ለማየት ሞክሬ ነበረ እና ምናልባት ካለ ቢመጣ አሪፍ ነው። ቤቱን ከፍቶ ነበረ ምናምን ከእንትና ጋር ያወራ ነበር መሰለኝ ከሶፊ ጋር ምናምን እና ብዙ ነገሮች ማወቅ መሰለኝ እንደዛ ነገር መሰለኝ። ግን ማርያም አማላጅ ናት ምናምን ሲል ግን ሰምቼዋለሁ መሰለኝ እና አንዳንድ ነገሮችን ማወቅ ይፈልጋል መሰለኝ። እንደዚህ አንዳንድ ነገሮችን መረዳት ይፈልጋል ስለ ክርስትና መሰለኝ። እንደዛ ነገር ነው። በቃ ችግር የለውም። እሺ ካላ አስገባዋለሁ። ካሉንም ደግሞ በውስጥ ያወራንና በውስጥም እናስረዳዋለን። እሺ ወይ መምሬ ይቀጥሉ።
ቀሲስ ይፍቱኝ እንዴት ናችሁ? አኬ ሁላችሁም ወንድሞች ሰላም ብያለሁ። አኬ እኔ እያዳመጥኩ ነበር ከታችና በጣም ነው የገረመኝ። በመጀመሪያ እግዚአብሔር ያበርታ። በእውነቱ በጣም ፈታኝ በሆነ ነገር ውስጥ በጣም ኢሞሽናል የሆነ ስሜታዊ የሆነ ማምታታት ባለበት እውነቱን ለማደፋፈንና ነጥብ ለማስቆጠር በሚመስል ሁኔታ ውስጥ ሆኖ የቤተ ክርስቲያንን እውነት ለማስጠበቅ መጣር የእግዚአብሔር ጸጋ የሚያስፈልገው ነው እኔ የማምነው። በሰው ጥንካሬ ብቻ የሚደረግ አይደለም እና በጣም ደስ ብሎኝ ነው ሳየው የነበረና የዛሬውን ውይይታችሁን ሳየው እኔ እንደ ሳምፕል የሚሆን ነገር ነው ለወደፊትም በገድላት ላይ የሚነሱ ነገሮች እንዴት መታየት እንዳለባቸው ከኛ በኩል ሳምፕል የሚሆን እነሱ ደግሞ እንዴት እንደሚያበላሿቸው ሳምፕል የሚሆን ነው ማሳያ ነው በሁለቱም በኩል ማለት ነው። እንዴት ታሪክ እንደሚያዛቡ እንዴት የሌለ አስተምሮ እንደሚፈጥሩ ከሆነ ታሪክ ውስጥ በጣም ሌላ የቤተ ክርስቲያንን ትምህርት ጥላሸት የሚቀባ ነገር መፍጠር እንደሚችሉ የሚያሳይ ነገር ነው። አንተም ዲፌንድ ያደረክበት መንገድ በጣም መሰረታዊ የሆኑ ነገሮችን እያነሳህ ነበረ። አንደኛ መሰረታዊ አስተምህሮና ተአምር ይለያያል የሚለው በቃ አንድ ፓራዳይም ነው። ገድላትን ተአምራት ሲነሱ ተአምር እኮ ግዴታ የመጽሐፍ ቅዱስ ጥቅስ አይፈለግለትም። ምክንያቱም ለተአምር ግዴታ የመጽሐፍ ቅዱስ ጥቅስ መጥቀስ ማለት እያንዳንዱ ተአምር መጽሐፍ ቅዱስ ላይ የተፈጸመ መሆን አለበት የሚል አሳምሽን አለው። አዲስ ተአምር አይፈጸምም እንደማለት ነው። አዲስ ተአምር አይደረግም የሚል አሳምሽን ስለሚኖረው ይሄ ደግሞ ውሸት ስለሆነ ለእያንዳንዱ ተአምር መጽሐፍ ቅዱስ አንጠቅስም። ለምሳሌ ናቡከደነጾር ምንድነው ወደ ራያ ወደ አሳማ ተቀይሯል። ናቡከደነጾር እንደዚያ ባይሆን ኑሮ ያ ታሪክ ባይፈጸም ኑሮ ይሄንን ገድላት ላይ ቢያገኙት እኮ ይጠራጠሩት ነበር። ናቡከደነጾር ጥሩ ሰው ቢሆን ኑሮ አይሆንም ነበር፣ አይፈጸምም ነበር። ባይፈጸም ኑሮ ደግሞ እግዚአብሔር አይችልም ሊሉ ነው። ሰው እንደዚህ ሊሆን አይችልም የሚል አመክንዮ ያነሱ ነበር ማለት ነው። ተአምር በቃ ከተፈጸመ በኋላ ነው ኤክስፕሌን ምንድነው እግዚአብሔር ይችላል ነው የምትለው እንጂ ተአምርን በመጽሐፍ ቅዱስ ጥቅስ አትሰፍርም። እና አንድ ትልቅ ፓራዳይም ሆኖ ነው ያገኘሁት እኔ ለወደፊትም እንደዚህ በገድላት በተአምራት ላይ ለሚነሱ ጥያቄዎች ተአምራዊ የሆነ ነገር እግዚአብሔርን ከምናውቀው አትሪቢዩት ውጭ ከደግነቱ ከቸርነቱ ከፈታይነቱ ውጭ ሌላ ትምህርት የሚያስተምር እስካልሆነ ድረስ መሰረታዊውን ትምህርት የሚያዛባ እስካልሆነ ድረስ ተአምርን በጥቅስ ኤክስፕሌን አናረግም የሚለው አካሄድ ትልቅ መስመር ነው። ሁለተኛ ስለ ቅዱሳን ምልጃ ያነሳው በጣም ደስ ብሎኛል። የቅዱሳን ምልጃ እኮ ኮማንድ አይደለም፣ እግዚአብሔር ሲፈቅድ ነው የሚፈጽመው። ቅዱሳንም የሚጸልዩ ከጸለይኩ ግዴታ እግዚአብሔር ይፈጽማል በሚል እምነት አይደለም። ፍቅራቸውን ነው የሚያሳዩት በልመናቸው እንጂ እነሱም ይቀበላሉ በጸሎታቸው ውስጥ ይሄን አድርግ ብለው ከጸለዩ በኋላ ነገር ግን እንዳንተ ፈቃድ ይሁን ነው የሚሉት። ስለዚህ ቅዱሳን የጸለዩት ሁሉ ካልተፈጸመ የቅዱሳን ምልጃ የለም የሚለው ስህተት እንደሆነ አሳይታል። በእርግጥ እግዚአብሔር ሰምቷል። አሁን በዚህ ልመና ውስጥ በዚህ ቅዱስ አባት ሰምቷል። እንደው ሌላውን ይቅርና እኮ ክርስቶስ ይህን ቅዱስ አባት ማነጋገሩ ራሱ ምልጃውን ጸሎቱን መቀበሉን ያሳያል። እንደ ሰው ለማያከብረው አካል እኮ እንደዚህ ቦታ ሰጥቶ አያነጋግርም። ከዚያ በኋላ ግን የተደረገውም ነገር አለና ማነጋገሩ በራሱ መልስ ነው፣ ጌታ ለሱ መልስ መስጠቱ። ከዚያ በኋላ ደግሞ ክርስቶስ የፈቀደውን ነገር አድርጓል። አነገራችን ላይ እነሱ እኮ ፕሮቴስታንቶች ሶቨርኒቲ ኦፍ ጋድ ያምናሉ አይደለ? እንደውም አንዱ ትልቁ ዶክትሪናቸው እግዚአብሔር የፈቀደውን ሁሉ ማድረግ ይችላል አይጠየቅም ነው። እማባ አልቦ የፈጠረውን ፍጥረት ወደ አለመኖር ማድረግ ይችላል። እንዳልከው ሚኒስትሪ ማስተምሮ ነፍስ ዘላለማዊ ነው። ግን እግዚአብሔር ማጥፋት አይችልም ማለት አይደለም። ደግሞ በደንብ ኤክስፕሌን አድርጋል። እና እኔ ፓራዳይም የሆኑ መስመር የሆኑ ነገሮች ለወደፊትም እንደ ምሳሌ የሚሆኑ ነገሮች ናቸው። አስተምሮን ከተአምር መለየት
ሁለተኛ የቅዱሳን ምልጃ ኮማንድ አይደለም። የቅዱሳን ምልጃ በእግዚአብሔር ፈቃድ ላይ የሚፈጸም ነው። ምክንያቱም የቅዱሳንን ምልጃ ኮማንድ ካረግነው እግዚአብሔርን በእነሱ በታች ነው የምናደርገው። ስለዚህ እግዚአብሔር ሁልጊዜ ከላይ ሆኖ ነው የሚሰማው። ቅዱሳንንም ቢሆን ጸሎታቸውን ይሰማል፣ ግን ደግሞ እሱ በፈለገው መንገድ ነው የሚመልሰው የሚለው በጣም ጥሩ መስመር ነውና ወደፊትም ገድላትን ተአምራትን ስናይ ልንከተላቸው የሚገባው ጥሩ መስመሮች ነው ያገኘሁት። በእነሱ በኩል ያው አይታል ከአንዱ ጥያቄ ወደ አንዱ ጥያቄ ነው የሚዘሉት። አንዱ ጉዳይ ላይ እንኳን ትክክል አይደለም የሚለውን አፊርም ሳያረጉ ነው ሌላ ቦታ የሚሄዱትና ለማወቅም ያለመፈለግ ነው። እንደው ጉዳዩን ለመረዳት ያለመፈለግ ቅንነት የሌለው መንገድ ነው ሳየ ነበርና እንዳላረዝም አኬ ጥሩ ነው። እኔ በጣም ነው ደስ ያለኝ። ወደፊትም በዚህ መንገድ ነው ማየት ያለብን። በነገራችን ላይ የተወሰኑ ሳምፕል የሆኑ እንዲህ አይነት ነገሮችን ካሳየን ሁሉን ነገር ኤክስፕሌን የማድረግ ግዴታም የለብን። ሳምፕል ነው ማሳየት የሚያስፈልገውና የዛሬው ውይይት ጥሩ ሳምፕል ነው ለማለት ነው። እግዚአብሔር ያክብርልኝ። እግዚአብሔር ያክብርልን፣ ቃልዎት ያሰማልን መምሪ። ትክክል። ያው እንግዲህ ያው እንደው ሳምፕል ያሉት ነገር ጥሩ ነው። አሁን አንዳንድ ሰዎች እንዴ እንደው ገድላት መከራከሪያ የሚሆኑት ኤርሚያስ ስም ሲሳሳት ነው እንዴ የሚል አይነት ጽሁፍ አይቻለሁ ኮሜንት ላይ እና ይህን ከመመለሴ በፊት ቆይ አንዴ ቀለሜ ገድልን ያነባል አኬ ወንጌልን ይሰብካል የሚለው እሱ ጥሩ አይደለም። ሲጀመር ገድልንም አያነብም። እውነቱን ለመናገር ገድልን ያጣምማል። ምክንያቱም ያው አጣምሞ ነው ያገኘ ነው። አሁን ዋሽቶ ነው ያገኘ ነው። ኦኬ ገድልን ይዞ ያጣምማል ቢባል ነው የሚሻለው እና ገድልን አያነብም ፕሊዝ። እንደውም እሱ ጥሩ ኮሜንት አይመስለኝም። እና መለስ ስልበልና ግን አዎ መከራከሪያ አሁንም ቢሆን የሃይማኖት መከራከሪያ አይደሉም እኮ አሁንም ቢሆን የሃይማኖት መከራከሪያ ነው ብለን አልቀረንም። ግን የምታነሱበት መንገድ ራሱ ጤናማ አይደለም። በምን መልኩ እንደምናያቸውም ደግሞ እግረ መንገዳችንን እናሳይ በሚለው የገባ ነው እና ስም አይደለም ደግሞ የተሳሳተው። በነገራችን ላይ ሙሉ በሙሉ ታሪኩን ነው የሳተው። ሙሉ በሙሉ ታሪኩን ኦኬ የሆነ ኤሊሳ ለማለት ኤልያስ እንዳለ ወይም ኤልያስ ለማለት ኤሊሳ እንደሚባለው ምናምን እንደዛ አይደለም። አባትህ እንደዚህ አድርጓል እያለ ነው ሲከስ የነበረው እና ይሄ ሙሉ በሙሉ ግን አይ እንደዛ አላደረገም ተብሎ የተቋጨውና የስም ስህተትም አይደለም፣ ትልቅ ስህተት ነው። ሙሉ ታሪኩን የናደው ፕላስ ደግሞ የሃይማኖት መከራከሪያ ናቸው አላልንም አሁንም ጭምር ማለት ነው። ግን በምን መልኩ እያጨረበራችሁ እንደሆነ ግን ማሳየት አለብን። ፕሮቴስታንት ወንድሞቻችን እንዴት እንደምታዘናጓቸው የጌታን ቤተክርስቲያን እንዳያዩ እንዴት ለመያዝ እንደምትሞክሩ ራሳቸው ልባም ፕሮቴስታንቶች በዚህ ውስጥ እግዚአብሔር ይሰራል። አየ እንዴ እኛ በነገራችን ላይ ፕሮቴስታንቶች ሁሉ ገና ክርስቶስን ጭራሹን አያውቁትም አንልም። እንደዛ አይደለም እኮ እያልን ያለነው። ግን በደንብ በምላስ ግን ገና አላወቁትም አላገኙትም። በደንብ ይወዱታል ክርስቶስን ምናምን የእግዚአብሔርን ቃል ይወዱቻሉ። በተለይ አንዳንዶቹ ፕሮቴስታንቶች ማለት ነው የእግዚአብሔርን ቃል ይወዳሉ ምናምን ክርስቶስን ይወዱታል ምናምን እና እንደዚህ የሚሆኑትን ሰዎች የምርም ከልባቸው እንደዚህ የሆኑትን እግዚአብሔር ደግሞ ያገኛቸዋል። ስለዚህ የሚያገኛቸው እንደዚህ መሰናክል የሆኑ ሰዎችን በአደባባይ እንደዚህ ስህተታቸውን እያሳየ እየገለጠ እንዲህ ናቸው እያለ ነው። ከዚህ ቀደም ታስታውሳላችሁ ዳኒ የሚባል አንድ ፕሮቴስታንት ወደ ክርስትና ሲመጣ እንዴት ነበር የመጣው? አስቀድሞ ሁሌ ኤርሚያስ ጋር ነበር የሚሆነው። ሁሌ ኤርሚያስ ጋር ነበር ሲሰማ የኖረው። ከዛ በኋላ ቅድስት አርሴማ እዚሁ ማህበረ ቅዱሳኖች የፈጠሯት ናት እንጂ የለም እንደዚህ የምትባል አትታወቅም ማለት ኤርሚያስ የሚባለው ወንድም ማለት ነው። ከዛን አንድ ክርስቲያን ሌላ ወንድማችን ነገሩ ለዚህ ለዳኒ ለሚባለው ማለት ነው ከሱ ጋር አብሮ ለሚል ሌላ ልጅ አለ። ከነሱ የሚሰማ የነበረ ልጅ ነው የሚከራከር አይነት ሳይሆን ሲሰማ የነበረ ልጅ። ከዛ በኋላ በውጭ ያላትን ነገር አየ። ቅድስት አርሴማ ሲጀመር ኢትዮጵያዊትም አይደለችም አርሴሙት አርመናዊት ናት እና በውጭ ያለውን ምናምን ገዳማቷን ምናምን ወይ በስሙ ያለውን ውጭ ላይ በጣም ጥንታዊ የሆኑ አሉ ባይዚ በጣም ጥንታዊ የሆኑ ገዳማት በእሷ ስም ማለት ነው በኢርሲያኖች አሉ እና እሱን ሲያይ ኦኬ እንደዚህ ነው። ስለዛ እሱ የሚነገረኝን ሁሉ ዝም ብዬ መስማት የለብኝም። ስለ ቤተክርስቲያን ድጋሚ ማወቅ አለብኝ አለ። የኛም በኢርሲያን ነገር አየ፣ አወቀ፣ ተማረ። ታውቁታላችሁ እኛው ጋር መጥቶ ሲመሰክር ምናምን እና የፓስተር ልጅ ነው። እሱ በጣም የሚያስገርመው የፓስተር ልጅ ነው። ወደ ክርስትና መጥቶ ወደ ኢርሲያን ተጨመረ። ልክ እንደዚህ ሁሉ አሁንም በጣም በርካታ ፕሮቴስታንት ወንድሞቻችን ልብ ላይ እግዚአብሔር እንዲህ ያለ ስራ ሊሰራ ይችላል። እንደነዚህ አይነት ሰዎች እንደዚህ አይነት የማጨርበር ነገርን በሰሩ ቁጥር እግዚአብሔር እሱ ደግሞ ለጥቅም ያውላል፣ ይጠቀምበታል። ለምን የሚጠቀምበት የሚወዱትን እነዛን በፕሮቴስታንት ውስጥ ያሉት ከዚህ በረት ያልሆኑ ሌሎች ልጆችም ስላሉት እነሱን ለመሳም ማለት ነው። ኦኬ ሊጠቀምበት ይችላል እና ከዛ አንፃር ነው ይሄንን ያደረግነው እንጂ አሁንም ቢሆን መከራከሪያ ናቸው ብለን አይደለም
የሃይማኖት መግለጫም አይደሉም። በምን መልኩ እንደምናያቸው እንግዲህ ተናግረናል። እንደዛ ነው። ያ ላከ ያሬድ እዚህ ላይ አንድ ነገር ልበልና ወይ እኔም በነገራችን ላይ እኛ ጋር ሚድናይት ነውና እንደ አጋጣሚ ነው ስትወጣ ነው የደረስኩኝ። እኔ በቃ ላስወራ ሲል ስትወጣ ወደ ኋላ ተመልሼ ግን ዩቲዩብ ላይ ገብቼ አንተ መዝሙር እዚህ እስከምትከፍት እኔ እዛ ገብቼ የተወሰነውን ለማየት እየሞከርኩ ነበርና አንደኛ ዳሂፀ ልሳን ነው ያለው። እኔ ዳሂፀ ልሳን አይደለም። ዳሂፀ ልሳን የሚባለው የሆነ ጥቅስ መጥቀስ ወይንም ደግሞ የሆነ ስም መጥራት የሆነ ነገር የሆነ ምዕራፍ ቁጥር የሆነ ነገር ሲሆን ነው ዳሂፀ ልሳን የሚባለው። እንደዚህ የአንደበት ማዳጥ ማለት ነው። ኦኬ አክሊሉ እላለው ብዬ ኢዮብ ብዬ ብል ዳሂፀ ልሳን ሊባል የሚችለው እንደዚህ ያለ ነገር ላይ ነው። እንደዚህ ያለ ነገር ነው እንጂ ዳሂፀ ልሳን ይሄ ዳሂፀ ህሊና ነው። ይሄ ማለት ከጥላቻ የሚመነጭ ያው ኦን ታርጌት በነገራችን ላይ የሚያነበውም እየፈለገ እንደሚያወጣ እንደምንድነው እዚህ እንደሚያገሳ አንበሳ የሚወጣውን የሚፈልግ አንበሳ አለ እና ዙሪያውን እየተሽከረከረ ምን ላምጣ እንደው ምን አምጥቼ ልተች ብሎ ሌትም ቀን የሚደክም ሰው አስባችሁታል? አንድ በክርስቶስ አምናለሁ ወይንም ደግሞ መጽሐፍ ቅዱስ አነባለሁ የሚል ሰው የአንድን የቤተ ክርስቲያንን ያው የቅዱሳንን ገድላትን ስለ ክርስቶስ የሞቱትን እየመረመረ ሌትም ቀንም እየፈለገ ለትችት በቃ ለትችት የሚሆነውን ብቻ እና እኔ በጣም የሚገርመኝ እኔ ቢያነብ ኖሮ እርግጠኛ ነኝ የዚህ ሁሉ ቅዱሳን ህይወቱን ይለውጠው ነበር ብዬ አስባለሁ። እና ከዚህ የምንማረው በዚህ አጋጣሚ ኦርቶዶክሳውያን ራሳችን ገድላትን የምናነበው የአንድን ቅዱስ ወይንም የአንድን አባት ህይወቱን አይተን እንድንጠነክርበት ካልሆነ የፈለገው የገድል ልማት አግበስብሰን ብናነብ ህይወታችን ሊለወጥ እንደማይችል በዚህ አጋጣሚ ከቀለም መማር እንችላለን ማለት ነው። ብዙ ገድላትን ያገላብጣል። እኔ እሱ ጋር ያለው መጽሐፍ የለኝም። ምክንያቱም እኔ ለትምህርት ልመከርበት ልገሰጽበት ከቅዱስ ህይወት ልማርበት ነው መጽሐፍን የምገዛው። እሱ ግን የሚገዛው ሊተች ሊሰድብ ቅዱሳኑን ጻድቃንን የሚጠሉ ይጸጸታሉ ይላል። በጣም ጥላቻ ስላለው በዚያ መንገድ ስለሚያነበው ነው እንጂ እውነት ለመናገር የነዚህ ሁሉ ቅዱሳን ህይወት ቢያነበው በስነ ስርዓት ቢያነበው እንደው ይህን ያለ ክርስቶስ ዋጋ የከፈሉት ምን ቢገባቸው ነው? እሱ ጎፈንድም የሚከፍትበት ወንጌል እያለ እያጭበረበረ ሌት ተቀን በመዋሸት ሳይታመም ታመምኩኝ ምንም ነገር ሳይደርስበት እየዋሸ የማያውቀውን ነገር እየተናገረ እንዲህ ሲሆን የነዚያን ህይወት ድንኳን እየሰፉ ያገለግሉትን የአባቶቻችን ህይወት ሲያነብ ህይወቱ አለመለወጡ በራሱ እኔ ለኛ ራሳችን ትምህርት እንደሚሆን ነው። በነገራችን ላይ ገድላትን ብቻ ሳይሆን መጽሐፍ ቅዱስ ራሱ አንድ ሙስሊም መጽሐፍ ቅዱስ ለትችት ብሎ ቢያነበው ክርስቲያን ሆነ ማለት አይደለም። ወይም አንድ ኦርቶዶክሳዊ ቁርአን ቢያነብ ሙስሊም ሆነ ማለት አይደለም። ገድልን ሌት ተቀን ከሐሳቡ ማለት ገድላት ሊሰጡን ከሚችሉት ጥቅም ውጭ ሆነን ብንመረምር ልክ ጥላቻ ያደረብን ሊሄድና ጭራሽ ታሪኩን ሁሉ ያዛባ ወደ መናገር ሊወስደን እንደሚችል እኛ ራሳችን መማር መቻል እንዳለብን ይሰማኛል። ስለዚህ ዳሂፀ ልሳን አይደለም። ሁለተኛ ቅድም ክርክራቸው ላይ ነፍሱን አመድ ነው ምናምን ትሆናለች ወይ ነፍስ አመድ ትሆናለች ወይ የሚል ጥያቄ ሲያነሳ ነበር። ኦኬ በጣም ይሄ አሁን በእኛ ለምሳሌ ነፍሰ ገዳይ ይባላል። አንድ ሰው ቢገለው ነፍሰ ገዳይ ይባላል። ኦኬ ነፍስ ትገደላለች ማለት ነው። ነፍሰ ገዳይ ማለት ምን ማለት ነው? አንድን ሰው ነፍሰ ገዳይ ተብሎ ቢነገርለት ነፍሷ አመድ ትሆናለች ማለት ነው? አይደለም። የነፍስን ከስጋ መለየት መናገር ነው። እስመ ነፍስ ታድር በደም ነፍስ የምታድረው በደም ነው። ስለዚህ አንድ ሰው ሞተ የምንለው የነፍስና የስጋ መለየት ነው። አንደኛው የመጀመሪያው ማለት ነው። ከእግዚአብሔር መለየት ሌላ ነው፣ ይሄኛው ደግሞ። ስለዚህ ነፍሰ ገዳይ ለምሳሌ ጌታችን በወንጌል ምንድነው ያለው? አይ ቲንክ ሉቃስ 15 ነው ማቴዎስ 15 መሰለኝ። ነፍሳችሁን ስጋችሁን የሚገሉትን ነፍሳችሁን ግን መግደል የማይቻላቸውን አትፍሩ ይላል። ይልቁንም ነፍስንም ስጋንም ሁለቱንም አዋህዶ በገሃነም ሊያኖር የሚችለው እርሱን ፍሩት ይላል። ይትፍርዋ ለኃጢአት ፍርዋ ለሞት ፍርዋ ለኃጢአት። እንደዚህ ያሉት ነገሮች ሲነገሩ
ነፍሰ ገዳይ ነፍስ አጥፊ ምናምን ሲባል ነፍስ ትጠፋለች ነፍስ ካለመኖር ከመኖር ወደ አለመኖር ሄዳ እንዳልነበረች ትሆናለች ማለት አይደለም እና ጥሩ ነው የመለስከው እዚያ ጋር በነገራችን ላይ በጣም ቆንጆ አድርገን የመለሱ ስለዚህ ነፍሰ ገዳይ ሲባል የነፍስን ከስጋ በዚያ አውድ ሊጻፍ ይችላል በዚያ መረዳት ተገቢ ነው ብዬ አምናለሁ እኔ ግን የመጨረሻ ማለት የምፈልገው ገድላት ላይ ለምንድን ነው የሚተቹት ማለት ኦኬ ስህተት ሆኖ ራሱ ቢገኝ አሁን እሱ እንዳነበበው ሆኖ ቢገኝ አንድ ገድል ላይ ስህተት ተገኘ ተብሎ ሰው ከሃይማኖቱ ይወጣል ማለት ነው ኦርቶዶክሳዊነቱ ይፋቃል የሆነ ገድል ላይ እንደው የሆነ ስህተት ቢኖር እሱ እንዳሰበው ሆኖ በቃ ስህተት ሆኖ ተገኘ ከዛ ቤተክርስቲያኗ ጠፋች ማለት ነው ከዛ ክርስትና ምንድነው ዓላማቸው ራሱ አልገባኝም እኔ እንደዚህ ያሉት ነገሮች ኦርቶዶክሳውያን ራሳችን መረዳት ያለብን ነገር እንኳን አይደለም ስህተት ሊኖር እንደሚችል ከዛሬ አይደለም ይሄ ትምህርት ያለን ከጥንትም ጀምሮ የሆነ ነገር ላይ ስህተት የታይፒንግ ሊሆን ይችላል የሆነ ነገር ሊሆን ይችላል ቤተክርስቲያን መብትም ስልጣንም አላት ይሄንን የማስተካከል የማረም ማለት ነው ዛሬ አይደለም ይመጣው እዚህ ቲክቶክ ላይ ተሰሙ እንደ ድንገት እንደው መርዶም ይሆናችባችሁ ካላችሁ ይሄ ብቻ አይደለም በነገራችን ላይ ገርሉ የተጻፈው ጽሁፍ ብቻ አይደለም ኢቭን ባለ ገርሉ ራሱ አንድ አባት ከሞተ በኋላ ትምህርቱ ተመርምሮ ስህተት ሆኖ ከተገኘኮ ያ ስህተት ከሞተ በኋላ ራሱ ሊወገዝ ይችላል ያ አባት ማለት ነው ገርሉ አይደለም ኢቭን ባለ ገርሉ ለምሳሌ ኦሪገንን እንውሰድ ከ200 ምናምን ዓመት በኋላ ነው የተወገዘው ትምህርቱ ምናምን ተመርምሮ ነው እንግዲህ ገርል ቢጻፍለት በዚህ በ200 ዓመት ውስጥ ምን ይሆናል ማለት እንኳን እንትን ሊባል ይችላል ይሄ ቤተክርስቲያን ኤክስፒሪየንስ ስላላት እንደዚህ ያሉት ነገሮችን ከዚህ ቀደም እኮ በስንክሳር ላይ በታምረ ማርያም ላይ ሊቃውንት ጉባኤ ያስተካክሏቸው አሉ እኔ አንድ ገድል ላይ እንደው ጸሐፊው ቢሳሳት ወይም የሆነ ነገር ቢገኝ በዚያ ላይ ቤተክርስቲያን አልተመሰረተችም በቅዱሳን ገድል ላይ የተመሰረተች ቤተክርስቲያን የለችንም ቤተክርስቲያን ገድላት የክርስቲያኖች ህይወት እንጂ በበሩ በክርስቶስ ገብተው ክርስቲያኖች የኖሩት ኑሮ ነው ኢቭን እነዚህ ባለ ገድላቱ ራሱ በክርስቶስ አምነው ነው የክርስቶስ አካል የሆኑት ስለዚህ አካል ባልሆኑበት ነገር እነሱ እንኳን ራሱ ባልተመሰረቱበት ነገር ሌሎቹ ሊመሰረቱበት አይችልም ለዚህ ነው በገድላት ጉዳይ ላይ ከፕሮቴስታንት ጋራ ክርክር ማድረግ ጉንጭ አልፋ ነገር ነው የሚሆነው ለምን 100 ገድል አሳመናችሁት ያንን ገድል ስላመነ ኦርቶዶክሳዊ አይሆንም በአቡነ ተክለ ሃይማኖት ገድል ላይ ተከራክሬ እኔ ባሳምን አንድን ሰው አንድ ፕሮቴስታንት ኦርቶዶክሳዊ ማድረግ አልችልም ምክንያቱም በሩ መግቢያው እሱ አይደለም ምንድነው የሚያስፈልገው ዶግማውን ዋናውን በነገር ምስጢረ ሥላሴን ምስጢረ ሥጋዌን ምስጢረ ጥምቀትን ምስጢረ ቁርባንን ምስጢረ ትንሣኤ ሙታንን አስተምረውና እዚህ ውስጥ እስካሁን ምንም ነገር የለም እስካሁን ድረስ ከዛ ይሄ ከተረዳ አንድ ሰው ዋና ደህንነቱ የሚመሰረተው በዚህ ላይ ስለሆነ አምኖ ተጠምቆ ቅዱስ ቁርባን ይቀበላል ከዚያ በኋላ የራሱን ክርስቶስን እየመሰለ መሄድ ይጀምራል መምሰል ይጀምራል እሱ ራሱ እዚያ ውስጥ ተጋዳይ ነው የሚሆነው እሱ ራሱ ባለገድል ነው የሚሆነው ምክንያቱም እስከ ሞት ድረስ ያልተከተለኝ ራዕየ ዮሐንስ ምዕራፍ 2 ቁጥር 10 ላይ ነው አይደለ እስከ ሞት ድረስ የታመንክሁን የሕይወትን ማክሊል እሰጣለሁ ነው የሚለው ስለዚህ እስከ ሞት ድረስ አንድ ክርስቲያን እየታመነ ክርስቶስን እየመሰለ ይሄዳል የሕይወትን አክሊልም ይቀበላል ያ ሕይወቱ ነው ገድል ለምንለው ያ ቅዱስ ደግሞ በሕይወቱ የሚሰራው ታምራት ደግሞ ይኖራል ይሄ ደግሞ ገድል የሐዋርያት ሥራን መመልከት በቂ ነው ሐዋርያ ቅዱስ ጳውሎስ እባዋን በእጁ ሲይዛት ነበር ሰዎቹ ይህስ አምላክ ነው እስከሚሉ ድረስ ኃጢአተኛ ነው ይሄው ከባህር ከማይበል ቢያመልጥ እዚህ ጋር ደግሞ እባብ ነደፈችው ብለው ተሰናከሉበት ምን አይነት ኃጢአተኛ ነው ቢሆን አሰቡ በኋላ ግን ሲያራግፋት ግን ይሄስ አምላክ ነው አሉ ታምር ማድረግ መጽሐፍ ቅዱስ ላይ በሙሉ ስለ ታምራት ይነግረናል እንዲያውም በጣም ማይታመኑ የሚመስሉት እንኳን ይሄ በጣም ድንቅ ነገር አይደለም እግዚአብሔር ታምር ይሰራል yes እግዚአብሔር ታምር ያደርጋል yes እግዚአብሔር ታምር መስራት በቅዱሳን ላይ ድንቅ ነገር ያደርጋል yes ራሱ ነው ያለው ያመኑት እነዚህ ምልክቶች ይከተሏቸዋል ያለው እሱ ነው እባቡን መርገጥ ጊንጡን መርገጥ የአናብስት አፍ መዝጋት ቅዱስ ጳውሎስ እኮ ዕብራውያን ላይ ዘርዝሯቸዋል እኮ የአናብስት አፍ የዘጉትን ከሳት ያመለጡትን ታምራትን ያደረጉትን እኮ ዘርዝሯል ስለዚህ እግዚአብሔር በቅዱሳን ላይ ታምር ይሰራል ምክንያቱም አካሉ ናቸው
አካሉ እኮ ናቸው። ቤተክርስቲያን እኮ የክርስቶስ አካል እኮ ናት። የቅዱስ ጳውሎስ ልብስ ድውይ ፈውሶ የለ? የሐዋርያት አካላቸው ድውያን ሙታን አስነስቶ የለ? የክርስቶስ አካል እኮ ናቸው ቅዱሳን እኮ አካል። ያቺ ሴት እኮ አካል ልብሱን በነካ ፈወሳለሁ አለች አይደለ? ደሟ ሲፈስ የነበረው ቀጥ አለላት። እኛ እኮ የክርስቶስ ቤተ መቅደስ ነን። የእግዚአብሔር ቤተ መቅደስ እኮ ነን። ቅዱሳን እኮ ነን። በደሙ የነጻን የተቀደስን እኮ ነን። ስለዚህ አካሉ ይፈውሳል። ቤተክርስቲያን ትፈውሳለች፣ ታድናለች። ይሄ ማለት ነው ታምራት ማለት ይሄ ነው። ነገር ግን በአንድ ቅዱስ ገር ላይ በአንድ ቅዱስ ታሪክ ላይ ተመስርቶ ክርስትና የክርስትና መሰረት ሆኖ ዶክትሪን ሆኖ ስለማይሄድ ነው። ቅዱሳንን ማቃለል አይደለም፣ ገድላትን ማቃለል አይደለም። ይሄ ከፈለጋችሁ ማንበብ ትችላላችሁ፣ ትለወጡበታላችሁ። ካልሆነ ግን ማንበብ በራሱ ግን የእግዚአብሔር መንግስት እንድትሰሩ አያደርግም። ማስረጃ ቀለሜን መመልከት ነው። 12 ዓመት ምናምን አንብቧል፣ ግን ያው ነው። አንድ የሆነ ሰው እየነበረ ዋልድባ ገብቼ ሰልዬ 8 ዓመት ወጣሁ ያለ። ኦኬ 8 ዓመት ገብተህ ምን ላይ ያደረስክ ጸሎት እያደረክ እንደዚያ ሁሉ ጸሎት ማለት እየወረደብህ ዋናው ኢንቴንሽናሊ የገባህበት ነገር ለመንፈሳዊ ነገር ካልሆነ የአበው በረከት ያድርብሃል ማለት አይደለም። 8 ዓመት ሙሉ ገዳም ገብተህ ምንም ነገር መንፈሳዊ ነገር ሳይነካህ ልብን ድንጋይ እንደሆነ ልትወጣ ትችላለህ። ስናነብ ጤናማ የሆነ ኦርቶዶክሳዊ ማይንድ ኖሮን መልካሙን ነገር እያየን ካነበብንባቸው እንለወጥባቸዋለን። ካልሆነ ግን እንኳን ገድላትን መጽሐፍ ቅዱስን ብታነብ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ማንበብ በራሱ ይለውጣል ማለት አይደለም። ይህን ነው ማለት የምፈልገው እና በድጋሚ ቃለ ሕይወት ያሰማልን። በርታ፣ ጠንክር። በጣም ጥሩ እኔ በጣም የተመቸኝ ከምንም በላይ እውነቴን ነው። በጣም ያናድዳል ማለት ሁኔታው እያፈነ ኢንተራፕት እያደረገ በየጣልቃ እየገባ እንደዚያ ሲሆን ትግስት በጣም ይፈልጋል። እውነት ለመናገር በጣም ትግስት ይፈልጋል እና እኔ የተማርኩት አንደኛው እሱን ነው። እኔ በጣም ኢሞሽናል ያደርግ ነበር። ነጥብ በዚህ ሊያስጠር ይችል ነበር። ዝም ማለት ራሱ እኔ ተሳቀቅኩኝ። እኔ ራሱ ፕሮቴስታንቶች ራሱ ምን ይሉ ይሆን? እዛ ገስ ላይ የነበሩ ወንድሞች እህቶቹ ምን ይሉ ይሆን? የእውነቴ ነው። አይምሮ ካላቸው ወይ ነው ለምን አያስጨርሰው? እውነት ካለው ለምን አያስጨርሰው? ለምን እንዲያወራ አይፈቅድለትም? እኔ በሆን ባይዘው ገባብህ ነበር። ለምን ያስጨርሰው ልልህ ሁሉ ይችል ነበር። እኔ ፕሮቴስታንት በሆን ነው ቀለሜን አስቆመው ነበር። እንዴ አዳምጠው እና መልስለት። እንዴ ሰው አፋፍ እያለ ያውም ተሳስቻለሁ ይቅርታ ሳይጠይቅ ማለት ነው። እና እሱ ቤት ገብቶ እንትን እሱን ማሳመን በጣም ከባድ ነገር ነው። ለምን አይምሮ ስቷል። ኦሬዲ ጨለማ ውስጥ ነው ያለው። ኦሬዲ አይምሮው እውነትን ለመቀበል ሬዲ አይደለም። እንደዚህ ያለውን በድንጋይ ላይ ውሃ ማፍሰስ ስለሆነ እግዚአብሔር ግን አንድ ቀን ልቡን ሰብሮ ሊመልሰው ይችላል። ከኛ የሚጠበቅብን ነገር ማድረግ ተገቢ ነው። ከምንም በላይ እኛ መማር ያለብን ብዬ የማስበው እንደው በቃ ሳይናደዱ ሳይበሳጩ ከእድል ከሰጠ መጨረስ፣ ካልሰጠ ግን አውራ፣ በቃ ተንፍስ፣ ቀጥል፣ ጨርሳል እያልክ በየመሃሉ ያው ኳየር እያስገባ አስጨርሰዋል። እናመሰግናለን። ቃለ ሕይወት ያሰማልን። ዴንኪው። አስቸጋሪ ነው አንዳንዴ ወይ እንደዛ ሳይሻል አይቀርም እንጂ በቃ ካልሆነ በሱ ማሳየት ነው ለህዝቡ የሚቻለው። እንዴት እንደማያስሩ አሳይቱ ሞረም የሚሻለው እና እግዚአብሔር ያክብርልን። እሺ ቀሲስ እናመሰግናለን። ሰላም አይ ቲንክ ዋሉ ነው መሰል እናንተ ጋር ሰላም ዋሉ። አመሰግናለሁ። ይደርስልኝ ሌሎታ እኛ ጋር ኦሬዲ ሚድናይት አልፏል። መተኛት አለብኝ። ቴንኪው። በርቱ። እግዚአብሔር ይባርክ። እግዚአብሔር ይጠብቅህ። ቻው። እሺ ኢዮባ ወይ አንተሽ ምናምን ወይ ዮኒ ባሩኪ ካታችሁ እንትን በሉ አንዴ ምሩት መጣው። አኪ አራ ከመሄድ በፊት አይደንቶክ ኦርደር ሳልከው ለምን ነበረ ባክ? እንግዲህ ኦርደር አልከብር ማለት ማለት እሺ አራ አንተ ትለያለህ በእናትህ አጣና አጥረኛው ፍታሺ እንትን በቃ እንትን በሉ ላከና ተሙ ምናምን አስወሯቸው። አው መጣው አንዴ እሺ ይቅርታ አንዴ ልብላ ሲሶ ይላል ብሩስኪ ትላለች። እሺ እዮባ አንተ ብራ አስገባው ሲሶም ካለ መጣው ነው ተቀጥሉ ሬተሮች ሲሶን አስገቡት። እዮባ አንተ ቀጥለሽ። ብሩኬ ያላወራ መሰለኝ። ብሩኬ ቀጥል ሐሳቡ ላይ። እሺ እዮባይ አመሰግናለሁ።
እንግዲህ ያው ብፁዕ ወቅዱስ አቡነ ብሎ ጥሪ ያደረገለት ሰውዬ ቤቱ ሲገባ ዳጸ ልሳን ነው ብሏልና እንደዚህ ነው። በነገራችን ላይ ክርስቲያኖች ፊት ሲቆም ፕሮቴስታንት በውሸትና በሐሰት እንዲሁ በቃ የሆኑ ነገሮችን ያመጣሉ። ከዛ ደግሞ ትርጉምም ሆነ ሙሉ ሐሳብ ከኪስ ይሆናል። ያን ሰዓት ላይ ውጤቱ ይሆናል ማለት ነው። ስም ጠቅሶ ለምሳሌ ቅድም አሁን አኬዋ ሲል እንደነበረው እሱ ያ ዘነሐሴ ያለ ግን የነበረው ሰኔ ላይ ነበር እያለን ነበር አኬዋና ስንክሳሩ ማለት ነው። ስለዚህ አሁን ይሄ እውነትም አኬዋ እንዳሉ በቃ ይሄ ዳጸ ልሳን ሊሆን ይችላል። የሆነ ነገር ለማለት ፈልጎ ያንን ሊል የፈለገውን ነገር አላለውም። እንደዚህ ግን ሙሉ ታሪኩን ከሌ የሚባል እንደዚህ የሚባል አባት እንዲያደርጉልህ እንዲያደረገ እያለ ታሪኩን እየተናገረ ሙሉ ለሙሉ ስህተት ነው ማለት ያውን የሚያስኬድ አይደለም። በቃ ሰውየው እንደዚህ አይነት ሙድ አለው። አለበለዚያ ምን ይሆናል? ቤቱም ጠቦታል አይሆንማ። እንዴት ብሎ ሰፋ ወዳለ ቤት ሊሄድ ይችላል? አይችልም። ስለዚህ እንደነዚህ አይነት ቅጥፈቶችን እንደነዚህ አይነት ሐሰቶችን እያመጣ ያገጣጠመ ሲናገር ምን ይሆናል? ቤቱም ሰፋ ወዳለበት ቦታ ለመሸጋገር ይችላል። ስለዚህ ውሸቱ ተጋልጧል። ብዙ ጊዜም እንዳለው አኬዋ በጣም ብዙ ነገሮቹ ቢፈተሹ ስህተት ነው የሚሆኑት። ስለዚህ እዛ የምትሰሙ ሰዎች ካላችሁ ፕሮቴስታንቶችም ካላችሁ ምናልባት ገድለ ድርሳናት ቀደም ቀሲስም እንዳሉት በቃ የሃይማኖት መሰረት አይደሉም። ከአባታችን አቡነ ተክለ ሃይማኖት በፊትም ክርስትና ነበረ። እሳቸውም ደግሞ ማንን አዩ? ክርስቶስን አዩ። ስለ እርሱም ደግሞ ራሳቸው ሙሽራ አድርገው በቻሉት መጠን ሁሉ እርሱን ወደ መምሰል በማደግ ህይወታቸው ውስጥ ቀጠሉ። ከዛ በኋላ ቅዱስ ሆነው አረፉ። በቃ እኛ ደግሞ የእነሱን ስናነብ ደግሞ በረከታቸውን ሊያድርብን የተጋደሉትን ተጋድሏቸውን መንገዳቸውን እያየን ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 ላይ እንደነገረን እኔ ክርስቶስ እንደመሰል እኔን ምሰሉ እንዳለ እነሱን እያየን ደግሞ እኛም ክርስቶስ ወደ መምሰል እናድጋለን ነው። ሌላ እንትን የለውም። ስለዚህ ገድለ ድርሳናት የሃይማኖት መከራከሪያ መሰረትም አይደሉም በነገራችን ላይ። ስለዚህ ክርስትና ቤተክርስቲያን ምን ታስተምራለች? ነገረ ድነቷ ምንድነው? ዶግማዎች ምንድናቸው? ምናምን የሚሉትን ነገሮችን ለማጥናት ለማንበብ ሞክሩ። ጎበዝ አንባቢ ምን ስለሚሆን ክርስቲያን ስለሚሆን ማለት ነው። እና አሁን እንደዛ አድርጉ። ዮቤ በጣም አመሰግናለሁ። አመሰግናለን ብሩኬ። ላክ ያሬድ ይቀጥሉ። ሰላም ማለት አስቀድማለሁ። ክቡር መምህራችን አክሊል፣ አንተነህ፣ ዮናስ፣ ኢዮብ፣ ባሮኬ፣ ተመስገን እንዲሁሲስ ከታችም ያላችሁ ወገኖቻችን እንደምን አላችሁ? በጣም የሚገርም ነው። ዛሬ ስላገኘኋችሁ ደስ ብሎኛል። ከገስቱ ላይም ስለነበርኩኝ ያለውን አውድ እየተከታተልኩት ነበር። እኔ መጽሐፉን አይቼ ከምን አምጥቶት ነው እያልኩ ነበር እና አክሊል መልስ መስጠቱን ማታም ስላልነበርኩ አልሰማሁትም እና ገብቼ ነበረ እዛው። ግን በት ነገር ያለን ዕቅበተ እምነትን ስንሰራ በትዕግስት መሆን አለበት። በትዕግስት መሆኑንም ዋናው ትዕግስትና አንድ ሰው አንብቦ ወይም ተናግሮ እስከሚጨርስ ማስጨረስ። ይሄ የዕቅበተ እምነት የምናስተምርበት ወይም የምንሰራበት ሂደት ስለሆነ ቤተክርስቲያናችን የምታስተምርበት ስለሆነ ማለት ነው። እና የአኬ ትዕግስቱ ነው በጣም ከምኑም በላይ። ስተቱ እኮ ሙሉ ለሙሉ እሱ አንብቦት በደንብ አንብቤዋለሁ ኦርቶዶክሳውያን አያነቡም ብሎ በድፍረት እየተናገረ ነው። እና ይሄን ወንድማችን ብፁዕ አቡነ ብሎ ስም ሰይሞ መስጠት ተረጋግጦ እየሰጠበት ነበረ። እና ሙሉ ለሙሉ ቤተክርስቲያኗን ያጠቃ እስከሚመስለው ድረስ ነው። እና የኦርቶዶክሳውያን ልጆችን መምህራኑን አንገት ያስደፈው መስሎት ነው የተናገረው። ነገር ግን ሰው አንድ ንባብ አውዱን ሲከተል እንዲሁ ሲያነብም ቢሆን መምህር በረከት ሲሉት እንደነበረው አውዱን ከባለቤቱ እንዴት መለየት ያቅታል? እንዴት ባለቤትን ይረሳል? እንዴት ኃጢያቱን ወይም ድርጊቱን የፈጸመውን ሰው ትቶ አንዱ ላይ ማልበስ ተገቢ እንዳልሆነ ይሄን ረስቶት ጭራሽ ቁጭቱ እስመ ሙስተ ልብ ይወጽእ ህሊና እኩይ ከክፉ ህሊና ክፉ ህሊና እንግዲህ ከልብ ክፉ ህሊና ይመነጫል ይላል። ፈሪሳውያን ቀርበው ስለ ሐዋርያት በጠየቁት ጊዜ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 15 19 ላይ የተናገረው ቃል ነው። እና
ከሱ ልብ የሚመነጨው ምንድነው? ክፋት ነው፣ ተንኮል ነው። ኦርቶዶክስን ለመሳደብ የሚያደርጉት ጉጉት ንባቡን አውዱን ለመረዳት ሳይሆን በሌላ ነገር ነበር የሚረዱት። ለምን? ይሄ እንደው ስሬት ወይም የሆነ ነገር ድል ያመጣል ብለው ስለሚያስቡ ነው። ግን እግዚአብሔር ደግሞ ይሄ ሰውዬ አሁን ለትጹን እንኳን ብሎ መጥራት ራሱ አይችሉም። የሚገርማችሁ በጣም እየሰማሁት ነበርና እኛ እንኳን ላኬር አስጨርሰው እንኳን ስንል አይ አንድ ብትናገር ትወርዳለህ ነው ሲለኝ ነበር። ከታቹ ናችሁ የነበራችሁ ማለት ነው። እና ዝም ብለን እየታዘብነ ነበርና በጨዋነት ነው እነሱ በለፈለፉ ሳይሆን እኛ በጨዋነት መልኩ ነው በደንብ በሚገባ ነው መልሱን ሰጥቶት ይወጣና ኋላ ደግሞ ምንም እንትን ሊያስደርገው አልፈለግም። በቃ ለእውነቱ በጣም የሚያሳዝን ነበር። እንደዚህ መጽሐፍ ቅዱስ እያነበብነ እንደዚህ አይነት ጸባይ ማሳየት የኦርቶዶክሳዊነት ወይም ክርስቲያን ነኝ ከማለትም ውጭም ስለሆነ የምንወያይበት ያገናኘና አውዱ መጽሐፍ ቅዱስ ስለሆነ ይሄን ካለመረዳት ጥላቻን ብቻ ማሰብ ምን ይሉታል? ለዛ ነው ክርስቶስም ከልብ ክፉ ህሊና ወይም ክፉ ሐሳብ ይወጣል ብሎ የተናገራቸው ጻፍት ፈሪሳውያን ለዚህ ነው። ከነዚህ ሰዎች ደግሞ ያለው ክፉ ምኞትና ጥላቻ ነው። በኦርቶዶክስ ላይ መጽሐፍ ቅዱስን እንዲሁ ለብለብለብ ነው እንጂ ከእውነት አውዱን እየተረዱት ስለማይሄዱ ነው። ስለዚህ አኬ በጣም በሚገባ እስካሁን ድረስ በቪዲዮዎች በመናምን ነበር ማለት ዛሬ ግን በአካል እንዲሁ ገስት ላይ ስከታተለው ስለነበር በደንብ ኦርቶዶክሳዊነትን በደንብ ነው እንትን ብሎ ታስመስክሮ ይወጣ። ትግስቱ ለአንድ ደቂቃ እንኳን አይሰጥም እኮ ግን ትግስቱ በቃ ልውረድ ማይል ልውረድ ታውታው ይለዋል። በጣም የሚያሳዝን ነበር ስታዩት። እንደው በጣም ቁጭት መንፈሳዊ ቁጭት ባኬ ላይ በጣም ሁላችንም ስንከራከርም ሆነ መልስ ስንሰጥ በዚህ መልኩ ቢሆን መልካም ነው ብዬ እንትንላለው። ነቀይስም ስለተናገሩ ብዙ ማብራሪያም አያስፈልግም። ግን ሁላችንም አኬን ዛሬ በጣም ያደረገው ክርክር ወይም መልስ ጥሩ ነው እንደሆነ በጸባይ በትትና እሱን ተናግሮ ሲያስጨርስ ስንት ጊዜ ይሆናል በቃ እንደው መቁጠር አልቻልንም እንጂ ጨረስ ሲለው በጣም የሚያሳዝን ነበር። እና ለምን እንደው ሰዓት እንኳን የማይሰጡት ለምንድን ነው? አውዱ በደንብ እንዲነገር ስለማይፈልጉ ነው። ከታች ያለውን ህዝብ ማደናገር ስለተፈለገ ነው። ይሄ ደግሞ በዚህ ልክ አይደለም። ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ልጆቿን የምታስተምረው ደግሞ እንዲህ እንዲያረጉ አይደለም። በደንብ በትትና በፍቅር በራስን ዝቅ በማድረግ ነው የምታስረዳው። በቃ አባቶቻችንም እንዲህ ነው ሲሉ የመጡት ልጆቻችንም እንዲህ ነው የምንለው። እኛም ከመምህራኖቻችን ስንጠይቅ እንደዚህ ነው። ስለዚህ ወንድሞቻችን በጣም ከሚገባ በላይ ለቤተክርስቲያን ኩራት ናችሁ። በጣም አኬ በጣም ትግስቱ እኔ በጣም ከሁሉም በላይ መጽሐፉን ባለቤቱን እንኳን ሳይለይ እንደዚህ ተናግሮ ሲያበቃ ስተት ነው ብሎ አምኗል። ስተት አስደርጎ አሳምኖታል። አለቀ። ይሄ ነው ዋናው። እንደማይሳሳት አድርጎ ብፁዕ አቡነ እፎይ ብሎ የሰራውን ቪዲዮ በደንብ አድርጎ ነግሮት ነው የወጣ። መሆንም የለበት። ስለዚህ ይሄ ነገር የነሱን ምንድነው እስመ ውስተ ልብ ይወጽእ ህሊና እኩይ ከሐሳብ ከልባቸው ክፉ ሐሳብ ነው የሚመነጭ። በቃ ይሄን የምታውቁት በዚህ ነው። በቃ መጽሐፉን የክርስቶስ በነገረ ድነቱ ላይ ሁላ እኮ ነው የሚገርማችሁ። ሰውየው ምንድነው ያለው? በደንብ ነፍስ እንግዲህ ክርስቶስ ወይም እግዚአብሔር ይሄን ዓለም ካለመኖር ወደ መኖር አምጥቶታል። ግን አንዲት ነፍስ እንዴት አፈር ትሆናለች ብሎ መጽሐፈ መክብብን ጠቅሶ በክርስቶስ ስራ ላይ መግባት ማለት ነው። የሚገርማችሁ አውዱ እንደዛ ነው። አሁን ክርስቶስን እንዴት አዳንም ሊል ይችላል እኮ እያለ ነው። በእውነትም እንደዛ ነው። ክርስቶስ ማበ አልቦ ወይም ሀበምንት ወደ ኢምንት መውሰድ ችሎታ አለው። እንዴ ራሱ ነው ይሄን ዓለም ካለመኖር ወደ መኖር ያመጣው ወደ መኖር ያመጣው። አሁንም ደግሞ ማበቦ ሀበ አልቦ ከመኖር ወደ አለመኖር መውሰድ ይችላል የባህሪው ስለሆነ። ስለዚህ ይሄን እንኳን ረስቶት በኢየሱስ በክርስቶስ ስራ ነው እየገቡ ያሉት እንጂ በጻድቁ በአማላጅነታቸውማ በደንብ የአማላጅነት ስራም ሰርተዋል እኮ ከክርስቶስ እስከሚያናግራቸው ድረስ ቅዱስ ሚካኤል ተልኮ አስነሳቸው ድረስ በቃ እየተጠየቁ ምን ያህል ሰዎችን ለማዳን ነፍሳትን ለማዳን የቅዱሳን ቁርጠኝነት መንፈሳዊ ቁርጠኝነታቸውን የሚያሳይ ነው ከዛ ላይ የተጻፈው። ግን ይሄን ካለመረዳት ምንድነው የሚያረጉት? እነሱ የሆነ ተቃራኒ ነገር ነው የሚፈልጉ ኦርቶዶክስን መውጋት። ይሄ ደግሞ መውጊያ ስልት አይደለም። መጽሐፉን በመጽሐፍ ይያል መጽሐፈ መክብብን ጠቅሶ እንደዚህ ነፍስ አፈራቶን ማለት ፈጣሪ ያረገው
አኬ እኮ ከዚህ ላይ መቀየር አይችልም። ፈጣሪ እንደምረቱ ነው የሚምር። ለቅዱሳንም እንግዲህ በፈቃዱ ነው ፈቃዱን ሲያደርገው ነው የሚያስምሩ። ስለዚህ እግዚአብሔር ይስጥልን፣ በጣም እድሜና ጤና ይስጥልን። አውዱን እንኳን ከመረዳት አንፃር በጣም ደስ የሚል ነበረ። እግዚአብሔር ያክብርልን። እንዲያላበዛ እግዚአብሔር ይስጥልን። ወንድሞችም ከበሩልን። ጥሩ ነው። እየመጣው ነው ያለው፣ ከታተላለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። እናመሰግናለን። ተሙ አለ ተሙ አለውኝ። እንዴት ናችሁ የተወደዳችሁ ወንድሞቻችን? ሁላችሁንም ሰላም ብያለሁ። ዛሬ አኬን አይቸው ነበረ ኤርሚያስ ጋር። ያው ኤርሚያስ ገድልን ማጣመን ብቻ ሳይሆን ይዋሽባቸዋል ገድላቶች ላይና ትላንትና ምን እያየሁኝ ነበረ ሲዋሽ ፎይ ላይም ሲናገር በደንብ እየሰማሁት ነበርና ገድልና ድርሳናት የሃይማኖት መከራከሪያ አይደሉም ሲባል በገድልና በድርሳናት ግን እናፍርባቸዋለን ማለት ግን አይደለም። ለምቢባል በገድልና በድርሳናቶች እናምንባቸዋለን፣ እንቀበላቸዋለን። ገድልን የምንቀበለው ተጋዳይ አባት ስላለ የሚጋደሉ የሃይማኖት አባቶች ስላሉ ገድላቸው ስለተጻፈ ነው። ሌላው ጋር ደግሞ ገድልና ድርሳናትን የማይቀበለው የሚጋደል አባት የላቸው፣ የተጋደለም ሃይማኖታዊ አባት ስለሌላቸው ነው። በጣም 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 የገረመኝ ነገር ምንድነው? እውነታው ሊወጣ ሲል ያፍነው ነበር ኤርሚያስ እና ለምን እንደዚህ ሊያፍነው እንደፈለገ አልገባኝም። ኤርሚያስ እድሉን አግኝቶ ለመወያየት ዝግጁ ቢሆን ኖሮ ዛሬ በቂ ነበረ። በቃ እውነት ስህተት ቢያገኝበት ኖሮ ገድሉ ላይ ሌላውም ላይ በጣም ስህተት ቢያገኝ ኖሮ ገብቶ በቃ ይሄው ይሄ ይል ነበር። ስህተት ራሱ እንደተሳሳተና ራሱ እንዳጠፋ ሲያቅ ያለው አማራጭ ምንድነው? በቤቱ ነው የገባው አኬን ማፈንና የአኬን ትግስት ማስጨረስ ነበርና አኬ በጣም በትግስት ሁልጊዜም እውነት የያዘ ሰው ከእውነት ጋር የቆመ ሰው ለምን ይሄ እውነት አልተረዳችሁኝም ብሎ አይጮህም እና አኬ እውነትን ይዞ ስለገባ እውነትንም ይዞ ለማስረዳት ስለሄደ በትግስት ነበር ሲያዳምጥ የነበረው። ሁልጊዜም አንድ ነገር አለ፣ አንድ አባባል አለ፣ አንድ ተረት አለና መሀይም ደጋፊው ብዙ ነው ይባላል እና ከመሀይም ጋር አትጋጭ ይባላል። ለምቢባል መሀይም ደጋፊው ብዙ ስለሆነ ሚጮለት ሰው አለ። ትንሽ ዕውቀት ሲኖርህ ደግሞ ያለህን ዕውቀት ሄደ ልታስረዳ ስትል በቃ ያም ይል ነበርና እኔ በጣም ያዘንኩት እንዲያውም ገስት ላይ ያሉ የድሮ የኔ ወንድሞች ያሁን ደግሞ የኤርሚያስ ወዳጆች ገርማችሁኛል። በጣም ምንድነው የገረመኝ? እውነት በገድል ላይ እየተዋሸ ከሆነ ኤርሚያስ አበበ ያነበበው ገድል ለምን ይባል? እናንተ ገድልን አንብባችሁ አታቁም አታነቡም እና ገድልን አንብባችሁ ስለማታቁ ሁልጊዜም የሚያነብላችሁ ኤርሚያስ አበበ ነው። ስህተት ገለጠ ይሄው እንትን መጣ ሲባል የሚናገረው ኤርሚያስ አበበ ነው እና እኛ ሁላችንም ድሮ ገስት ላይ እንደምናጨበጭበለትና እንደምናሸረግድለት ለኤርሚያስ አበበ እውነቱን የሚናገሩ ኦርቶዶክሳውያን ሲመጡ ለምን እነዚህ ልጆችን አናዳምጥም? እስቲ ቆይ እንረዳ ማለት መቻል ነበረብን። ኦርቶዶክሳዊ ፈጽሞ ማለት ነው በገድል አትሸማቀቅም። ደግሜ እነግርሃለሁ፣ በገድልና በድርሳናት አንሸማቀቅም። ገድልና ድርሳናትን ደግሞ አለመቀበል አንችልም። የሃይማኖት መከራከሪያ አይደሉም እንጂ ያልነው ገድልና ድርሳናትን አንቀበልም እያልን አይደለም። ስለዚህ እኔ ኦርቶዶክሶን ገድልና ድርሳናቱን ተቀብዬ ነው። በደንብ የምንቀበልበትን ምክንያት አባት ስላላት ነው። ቤተክርስቲያኗ አባት አላት። አባቶች ደግሞ የተጋደሉትን ገድልን እንቀበላለን። ያንን ገድል ደግሞ ስህተት ካለበት ደግሞ ይታረማል። ሊሳሳት የማይችል አንድ አለ፣ እሱም መጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ግን ጀግና የተባለ ጴንጤ መጽሐፍ ቅዱስን አምጥቶ ሊወያይ አይችልም። ደግሞ በደንብ ሊያነብም አይችልም። በደንብ አንባቢ ጴንጤ እርግጠኛውን የምናገረው ኦርቶዶክስ አለመሆን ስለማይችል ማለት ነው። በደንብ መጽሐፍ ቅዱስን አገላብጦ ያነበበ ጴንጤ፣ በደንብ መጽሐፍ ቅዱስን ያየ ጴንጤ፣ በደንብ ነገረ ድህነት ላይ ያለውን ነገረ ክርስቶስ ላይ ያለውን ሐሳብን ያነበበ ጴንጤ ኦርቶዶክስም አለመሆን አይችልም። ለዚህም ነው ኤርሚያስ ራሱ ሼም ይዞት ነው ኦርቶዶክስ ላለመሆን። ለምን ቢባል እንጀራ የሚበላው ምን የሚለው ገድልን እያነበበና እቺን ቤተክርስቲያንን በመስደብና በማንቋሸሽ ስለሆነ ሼም ይዞት ኦርቶዶክስ ላለመሆን ይጥራል። ሌሎቻችሁ ግን ንቁ፣ እውነት ንቁና መንቃት ይሆንላችሁ። ላለው አመሰግናለሁ። ባርክ
እሺ እናመሰግናለን ተሙዬ። ከስር የሚሳደቡትን ሰዎችን ተዋቸው። ሰው ያለውን ነው የሚሰጠው። ታውቃላችሁ ዝንብ ማር መስጠት አትችልም፣ ምክንያቱም ስለማትችል። ስለዚህ ያለውን ነው የሚሰጡት፣ ያለውን ነው ማካፈል የሚችለውና ያላቸውን ይዘው ስለመጡ ተዋቸው። እንዲህም ቢሆን እየተሳደቡም ቢሆን እየሰሙ ነው፣ እያደመጡ ነው። መልካም ነው፣ ያደምጡ፣ ተዋቸው፣ እውነትን ይስሙ። ስለዚህ ብሎክ መደረጉ ሚዩት መደረጉ መፍትሄ አይደለም። አያቸው እየመረራቸውም ቢሆን እውነቱን መዋጣቸው መጋታቸው ግን ነገ እረፍት ነፍሳቸው እንድታገኝ ቤተክርስቲያንን እንድታቃት እንዲያውቋት እድል ስለሚከፍትላቸው አትመላለሷቸው። እሺ የሚፈልጉትን ይሳደቡ፣ በቃ የቻሉትም ይሄም ስለሆነ የሚችሉትም ይሄም ስለሆነ። ሲሶ ብሮስኪ ሲሶ ቶሎ አውራ ከመውደቀ በፊት አኬሊ ዘጋ ነው ይመስለው። እንደ አክሊል ሻረ ካሜራ መልስልን። እንዴት ናችሁ? ሰላም ቆያችሁ? ለምታችሁ ያረ ተባረኪ ድምጽ እንት አለ ሲሶ ይቀጥል። እሺ ሰላም ክርስቶስ ከኔም ከናንተ ጋር ይሁን። የተወደዳችሁ ከላይም ከታችም ያላችሁ ሁላችሁንም ሰላም ብያለሁ። ላቭ ዩ ኦል ኦፍ ዩ ጋይስ። ይመቻችሁ። እንደዚህ አይነት ትልቅኛችን ሰዎች ማላቅም ትለያለህ ሲሱ። ቃለም እንዳጨምቅ ነው እንዴ? ባይዘው ዮኒ ፓፓ እዚህ መታችሁ የምትሳደቡ ወይንም ደግሞ መልስ ጠፋ ምናምን የምትሉ ሰዎች ማለት ነው ከተጫናችሁበት ውጪ ሌላ ሐሳብ እንደሌላችሁ ነው የምታሳዩት። ኦልሞስት የሆነ ሰው አህያ ነው የሆናችሁት። በቃ ያ ሰው እንደ አህያ የሆነ ነገር ጭኖባችኋል። ከዛ በኋላ አዲስ ሐሳብ የላችሁም። እሱን ተሸክማችሁ መዞር ብቻ ነውና እናንተ እንደ አህያ የተጫናችሁ ሰዎች ከቻላችሁ የራሳችሁን ሐሳብ አምጡ። የሆነ ሰው የጫናችሁትን ነገር ራሱ የጫነባችሁን ነገር ራሱ ስቻለው ይቅርታ ብሎ ተናግሯል። ያንን ይዛችሁ የምትሯሯጡ ሰዎች ለራሳችሁ ልቦና ይኑራችሁ። አእምሮ የተሰጣችሁ እያንዳንዳችሁ እንድታስቡበት ነው። እሺ ከዛ ውጪ ግን ኖርማሊ በቃ ትንንሽ አህዮች ናችሁ ብዬ ነው ማስባችሁ። ዞር ብላችሁ እንኳን የራሳችሁን ምንድነው የተጫንኩት ብላችሁ ዞር ብላችሁ ማየት የማትችሉ ሰው እንደሆናችሁ በጣም በጣም አድርገን እንረዳለንና ትንሽ የቀለም ያዩ እና በቃ አኬ ዝጋው ችግር የለውም ተንፍሻለሁ። አረ ዝም አትበሉ እንጂ ዮኒ ብሩኬ ማይኩን አብራና ንገረው። እናንተ ተኝታችሁ ስልኩ ባትሪ ትፈልጋለችና ባትሪን ትስትል እንደዚህ የምትል በቃ ረስቶታል ጭራሽ። እና ይሄን ቤት ጥለህ ልትሄድ ነው ሳይዘጋ? አንቺ እንዳቆሲ ነው ችግርሽ። አረ ጥሩት ቴክስት አድርግለት እስኪ ዮኒ። ሁለት ሺህ ሰው ይዛችሁማ ዝም አትሉም እንዴ? እኔ ብቻ ነኝ እንዴ የምሰማው? ይገርማል ይገርማል። በጣም ሰፊ እድል አግኝቻለሁ። ባትሪ ዘግታ ነው የምትሆነው ሲያልቅባት እነዛ ነው የምትሆነውና ለዛ ነው ትንሽ ታገሱ ቤቱ እስኪዘጋ ወይንም ደግሞ የሆነ ነገር እስኪሆን ድረስ። እኔ ማስከፋት ይችላል። ማስገባት አይቻልም ፖዝ ስለሆነ ማስገባት አይቻልም።
ለዛ ነው እኮ አሁን በነፃነት የአክሊልን ቤት ተቆጣጥሬ ማውራት እችላለሁ። እና ሰዎች በጣም በቃ ዛሬ ጉድ ፈላ። ለካ ማውራት እንደዚህ ከብዳል። እናንተ ራሳችሁን ቻሉ። አኬና ተመለስ ድምጽ ከሰማ እኔ ስራ ስለሆንኩ መዝሙር መክፈት ስለማልችል ነው። እሺ እና አትሰማቸው አይሰሙህም አንተን እኔም ብቻ ነው የምሰማው አሁን ፖስት ስለሆነ አዎ ምን ታረጋለህ እና ተወዳጆች ምን ታረጋላችሁ መሰላችሁ ዛሬ ጋዲ አንድ ቪዲዮ ለቋል ጋዲ ጋር ሄዱና ኮፒ ሊንክ አድርጉለት ቤቱንም ቪዲዮንም ደግሞ ሼር አድርጉለት ምክንያቱም እንትን ስለሆነ ማለት ነው ሪፖርት ስለጠጣ በዛ ላይ ሐዋርያቶች እውነት ሙስሊም ነበሩ የሚል ሐሳብ ስለሆነ ያለው እሱን ሞክሩት ለማድመጥ ሞክሩ ሼር ኮፒ ሊንክ አድርጉለት የጋዲን ቪዲዮ ማለት ነው አኬ ግን ፕሊስ ተመለስ በቃኛ ወጣን ሰላሙኑ እኛ ወጣን አኬ ትመለሳለህ ልጠብቅህ